በራሳቸው ሊቃውንት ሁሉ ጭምር ሳይቀር በጣም ብዙ ስህተት አለበት ተብሎ የሚባል ነው። አንድ ሁለተኛ እንደገና ደግሞ ቅድምም ስሙን ሜንሽን ያደረግነው አክሊል የሚባለም ሰው እሱ መጽሐፍ ቅዱስን ማመን መጽሐፍ ቅዱስን ብቻ ማመን አጋንንታዊም ነው ብሎ ከዚህ ተናግሯል። አንድ ሁለተኛ ደግሞ ያኛው ሌላኛው ደግሞ ፈለገ መሐመድ የሚባለው እሱም መጽሐፍ ቅዱስ ማለት የረከሰ መጽሐፍ ነው ብሎ ተናግሮ ሲያበቃ 66ቱ መጽሐፍ የረከሰ ነው እያለ እየተናገረ የወንጌል አማኞች እሱ ቤት ሲጠራችሁ ሄዳችሁ ከረከሰ መጽሐፍ እሱ የረከሰ መጽሐፍ ብሎ ካለው ጥያቄ ሲጠይቃችሁ ለምን እንደምትመልሱለት አላውቅም። እኔ አሁን ፈለገ መሐመድ የሚባለው ሰው ቤት የወንጌል አማኞች እኔ እስከዛ ፈለገ የሚባለው ልጅ እኔ ኦነስትሊ ስፒኪንግ እሱ ጋር ማውራት ማያስብ ፈለገ ማለት እኮ ምንም ነገር ከማማተብ ውጭ ምንም ነገር የሚያቅሰው አይደለም። እሱ ምንም ነገር ሊል ይችላል። አሁን ፈለገ ምን አለ ካልን በጣም ችግር ውስጥ ነው የምንገባው፣ እውነት ለመናገር ማለት ነው። ግን አሁን ያልከው በጣም ሞስት ኢምፖርታንት ቲንግ ከፊት ያለው ግን እርግጠኛ ናችሁ ዲያቆን ነው ነገር ነው? እሱን ያስቀኛል። እኔ ነገር ፈለገ ነው ወይስ ዲያቆን? እሱ ኮስተር ብሎ ሲያወራ ሰው የተሸወደ ነው፣ ሰው የሚያውቅ ይመስለዋል። ምንድነው ኤርሚ ያነሳው በጣም የምንትን ነገር። አሁን ዛሬ አንድ ቪዲዮ አይቼ ነበረ። ጉድ አይዲያ እንግዲህ እንደሚታውቀው ኦርቶዶክስ አቃቤ እምነት ነው እስልምና ላይ የሚሰራ የነበረ እና ጭራሽ መጽሐፍ ቅዱስ የተበረዘ እንደሆነ እና እኮ ከኦሪጂናሉ ማኑስክሪፕት ጋር እንኳን ፊት ማያደርግ እንደሆነ በተለያየ ጊዜ የትርጉም ልዩነቶች እንደሚኖሩ የተበረዘ እንደሆነ ጭራሽ ከአንተ ነው የተማርኩት ሲለው ነበረ በተደጋጋሚ። እዚህ ፕላትፎርም ላይ ከመጣ ጀምሮ አክሊል በጣም በጣም በሚያስጸይፍ ሁኔታ ማለት ዴሊብሬትሊ መጽሐፍ ቅዱስን ሰው እንዲጠራጠርና እንዲሸሽ እያደረገ ሲሰራ የኖረ ሰው ብቻዬን ስጮ ነበረ በፊት። ግን ብዙ ሰው አይቀበለኝም ነበረ። አሁን ምስክር እየሆኑ እየመጡ ነው፣ ጭራሽ ወደ እስልምና የሄዱ ሰዎች ማለት ነው። እና ቪዲዮውን እሱን ጌርሳምዬ ትከፍትልንና ከአጋፔ ላይ እናየውና እዛ ላይ ሀሳብ እንሰጣለን። እዛ ላይ ያልተካተተ እንኳን በተለያየ ጊዜ የተናገራቸው ነገሮች አሉ አክሊል፣ እነሱንም አንስተን እነሱ ላይ እንነጋገርባቸዋለን። በጣም 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 በተደጋጋሚ ነው የሰራው። አንድ ቀን 2 ቀን 3 ቀን አይደለም፣ ፕሮግራም ሁሉ እየሰራ ይገባ ነበር በተደጋጋሚ ማለት ነው። ክርስቲያኖች መጽሐፍ ቅዱስን እንዲጠሉና እንዲጠራጠሩ ነው ሲያደርግ የኖረው ማለት ነው። ምንም ችግር የለበትም መጽሐፍ ቅዱስ ተሳስቷል እያለ ሲያወራ ማለት ነው። ኢንፋለብል የምታስታውስ ከሆነ ምንድነው ከበር የሚያደርገው? እንደውም ፋለብል ነው የምትሉት ኢንፋለብል ነው የሚባለው እኮ ይልና ይህንን አይደለም። ብዙ ጊዜ እንደዛ እያለ ያሳያል መጽሐፍ ቅዱስ። ኢንፋለብል አይደለም የምንለው ይህንን አይደለም፣ ይሄማ ብዙ ልዩነት አለው። ኢንፋክት ኦሪጂናሉ ላይ ራሱ ያለ ቪዲዮን እናየዋለን። ብቻ አሁን የኔ ሀሳብ እንዳይመስል ቪዲዮን ከፍተን ስለምናየው ከዛ ከከፈትን በኋላ እዛ ላይ ሀሳብ ብንሰጥ ነው የሚሻለው። እና እሱም አንድ ነው። ሌላው እዚህም 2000 ኤርሚ እንዳለው 2000 ኦርቶዶክስ መጽሐፍ ቅዱስ ላይ እንግዲህ በጣም በጣም በርካታ ሀሳቦችን ማንሳት እንችላለን፣ እዛ ላይ የተቀያየሩ ማለት ነው ከመጽሐፍ ቅዱሱ። እና የኦርቶዶክስ ራሱ ትልልቅ የሚባሉት ሰዎች የዚህም መጽሐፍ ቅዱስ ታማኝነት የጎደለው እንደሆነ በጣም ተናግረዋል በተለያየ ጊዜ። ግን ማን ኃላፊነት ወስዶ ይህን መጽሐፍ ቅዱስ ትክክል አይደለም ብሎ ከገበያ እንደሚያወጣው አይታወቅም። እስካሁን ይሻሻላል፣ ይቀየራል ይባላል። ግን ማን ነው የሚቀይረው? እኛ እንድንቀይርላቸው እንደሆነ አልገባኝም። ወይ መጥተው እኛን እስቲ ኑና ቀይሩልን ሊሉ ነው? አልገባኝም። ሁልጊዜ እንደዚህ አይነት ፕሮሚሶች አሉ። ይሻሻላል፣ ይቀየራል ይባላል። ግን ተቀየረ ሲባል ተሰምቶ አይታወቅም ሁልጊዜ ማለት ነው። እና አትሊስት እነሱ መቀየር ካልቻሉ ወይም ፍላጎቱ ከሌላቸው ህዝቡ እንዲያውቀው ማድረግ ጥሩ ነው ብዬ አስባለሁ። እና ጌርሳምዬ አክሰስ ካለህ በሌላ ስልክ ኦኬ፣ ወንደርፉልሽ፣ እሱን እንስማውና ከዛ በኋላ ቀጥታ እንሄዳለን ማለት እሱ ላይ እንወያያለን። ተባረክ። እሺ ኤፍዬ እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለን አይደል?
መቼስ አለ በመሀል መናገር ትችላለህ። አሁን ኦሪጂናል የሚባል ዕደ ክታብ የለንም እያለ ነው አክሊል። ባይዘዌ ያ ማለት ምን ማለት እንደሆነ ታውቃላችሁ? መጽሐፍ ቅዱስ የለንም ማለት ነው። በነገራችን ላይ ኦሪጂናል ዕደ ክታብ የለም ማለት ታውቃላችሁ አይደለ? እያለ ያለው በቃ ሰዎች የነገሩንን ነው እንጂ ምናምነው ኦሪጂናል የለም፣ የተጻፈ የመጀመሪያው ጽሑፍ የለም በታሪክ እያለ ነው። አሁን ይሄን አይዊሽ እኔ እንደ በቀደሙ ቢመጣ። እሺ ቀጥለው ጌርሳምዬ። ከመጀመሪያ ላድርገው። ከመጀመሪያ አድርገው ፕሊዝ። እሱ ከተናገረ በኋላ መጀመሪያ ይሄን ሳይጀምር መናገር ትፈልጋለህ? ከአንተ እሱ ጋር አስቆምልሃለሁ። አንተ ታውቃለህ፣ እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ላይ ስትናገር ነበር። የመጽሐፍ ቅዱስን መበረዝ ከአንተ ነው የተማርኩት አለ አክሊል በተደጋጋሚ። ምናልባት 100 ላይቮች በላይ መጽሐፍ ቅዱስ የተበረዘ እንደሆነ፣ እርስ በርሱ የሚጣላ እንደሆነ፣ ማይስማማ እንደሆነ፣ ከኦሪጂናል ኮፒው ሲገለበጥ ችግር እንዳለበት ኢቭን እንደው ቅድም ኦሪጂናል ማኑስክሪፕት እንኳን የለም እስከ ማለት ድረስ የደረሰ ሰው። አሁን ይሄ በጣም አደገኛ ነገር ነው ብዬ ስለምን ሲጮ ነበረ። እኔ በደንብ አደገኝ። ብዙ ጊዜ ላይቭ ገብቻለሁ። እኔ ይሄ ነገር አቁም፣ ሰዎች መጽሐፍ ቅዱስ እንዲጠሉ ነው የሚደረገው። እንደውም የምታስታውሱ ከሆነ መምህር ድል በድል ይገቡ ነበረ። አንድ ጊዜ ገብቼ ሳናግራቸው ትክክል ነው ኤፍሬም፣ በቃ ከዚህ በኋላ አላነሳም እንደዚህ ብለው አዲሱ መደበኛ ትርጉምን ይዘው ገብተው ነበረ እና እንደዚህ የሚያደርጉት ትክክል አይደለም፣ በዚህ ምክንያት ሰውን ሊጎዳ ይችላል። አሁን መጀመሪያ አንድ ሰው ላይቭ ላይ ወጥተህ እንግዲህ በጣም ብዙ አይነት ሰው ነው ላይቭ ላይ የሚመጣው እና መጽሐፍ ቅዱስ ተበርዘዋል፣ ይሄ ፋለበላር ብዙ ችግር ያለበት ነው፣ ሲገለበጥ እርስ በርስ መምታታ ብለህ ስትናገር ምን እያልክ ነው? ሆን ለሚሰሙ ሰዎች ኦኬ፣ ወይም እውቀት የለህ ወደኋላ ሄደ ሪሶርሶችን በደንብ ማቴሪያሎች ኖረው በዚህ ይሄኛው እንደዚህ ነበረ እንደዚህ ነው ብለህ መጀመሪያ የነበረውን ሶርስ ሄደ ጽሁፎቹን የቀደሙትን ጽሁፎች ሄደ እንደዚህ ብሎ ተተርጉሟል፣ ይሄኛው እንደዚህ ነው ተተርጉሞ ያለው አሁን እንደዚህ ግን እንደዚህ ነበረ ብለህ ማሳየት ሳትችል ግን ተበርዘዋል መጽሐፍ ቅዱስ ትክክል አሁን የያዝነው መጽሐፍ ቅዱስ ብዙ የትርጉም ስህተቶች አሉት፣ ይሄ እንደዚህ አይደለም እያልክ ይሄ ልቅ የሆነ ኃላፊነት የጎደለው ነገር ተሰምቶ ታይቶ ማይታወቅ ከሰው እንደዛ አስተማሪ ነኝ ከሚል ሰው ማለት ነው። እንደዛ ስታደርግ እኔ መምህር ድል በድልን ነግሬያቸው ትክክል ነው ይሄ ነገር እኔ አልገባም ከዚህ በኋላ በዚህ ጉዳይ ላይ የምለውን ነገር በትክክል ሰው ላይረዳ ይችላል ብለው አቁመዋል። አንድ ላይ ገብተው አስታውሳለሁ። አክሊል ላይ በተደጋጋሚ ተናግሬ ያለው በጣም 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 ጥጋበኛ የሆነ ልጅ ነው። የእሱን ኢጎ ማሳጅ ለማድረግ ምንም ዶግማ ቢጣስ ክርስትና ቢጠፋ ኦርቶዶክስ ምን ቢል ምንም ጉዳዩ ያልሆነ ሰው ነው። በነገራችን ላይ ፉል ኦፍ ሂምሰልፍ የሆነ ሰው ሶል አባውት ስለ ራሱና ስለ ክብሩ ነው የሚጨነቀው። በደንብ እኔ ያሳይሃለሁ ጌርሳምዬ። ከዚህ ሌላ አንድ ነገር እነግርሃለሁ። እኔና እሱን ጋር እንኳን ውይይት በነበረን ጊዜ እነዚህ ኤርሜችዲ የሚባለው ልጅና አንድ ጓደኛው ያ አንድ ጌመር ነበር አይደለ? እሱ ጋር መጥተው የጠይቁን ጊዜ የዛን የተፈጠረውን ነገር ራሱ እነግርሃለሁ። ቆይ አሁን አስኪደው ይሄንን አስኪደው ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናቲን ፋለምን ከተባለ ኦሪጂናል የሚባል ደክታብ የለም። ከግሪኩ ጋር ልዩነት አለው እያልክ ስታወራ ነበረ። ለምሳሌ አሁን ብዙ ጊዜ ምንድን ነው የምንለው እኛ አሁን እዚህ ጋር የአማርኛ ትርጉም ላይ እንኳን አሻሚ ነገር ቢኖር ክሊር ያልሆነ ነገር ቢኖር ወደ እንግዲህ በኩረ ቋንቋው እንሄድና እዛ ላይ ሄደን ቼክ እናደርጋለን። ለምሳሌ እንግዲህ ብሉይ ኪዳን ይታወቃል ዕብራይስጥ ነው፣ አዲስ ኪዳን ደግሞ ግሪክ ነው። ግሪኩ ላይ ሄደን እዛ ላይ ቼክ ማድረግ እንችላለን። ምንድን ነው በኩረ ቋንቋው የሚለው ምንድን ነው? እዛ ጋር በምን ይተነተናል? የሆኑ አንዳንድ አጨቃጫቂ ሀሳቦች ሲኖር ለምሳሌ እንደ ምልጃ ኢንተርሴሽንን ስንሄድ ኢንቲካኖ ይለዋል። ኢንቲካኖን በምንድን ነው የፈታው ምናምን ብለን እዛ ጋር ሄደን ማመሳከር እንችላለን። እሱ ሀሳብ የተነሳ ጊዜ ነው። እሱ ነው ግሪኩ ራሱ እርስ በርሱ የሚጣረዝ አይደለም። አሁን የእነሱ ታውቃለህ አይደል? ይሄ ሁሉ ጥረት እኮ ምንድነው መሰለህ? አሁን ይሄ መጽሐፍ ቅዱስ የተሳሳተው መጽሐፍ ቅዱስ የ2000 መጽሐፍ ቅዱስ
ይሄ መጋቢ ብሎ አሸብር አንድ ጊዜ ምን ብለው አመጡ መሰለህ? መጋቢ ብሎ ራሱ እነዚህ ሰዎች እኮ በጣም አደገኛ ሰዎች ናቸው። ምን ከኔ ጋር ስንከራከር ምን አሉ መሰለህ? ይሄኛው ግዕዙን ቤዝድ አድርጎ ነው የተሰራው አሉ። 2000 መጽሐፍ ቅዱስ የግዕዙን ነው እና አንድ ጥያቄ ጠይቋቸው። ኦኬ የግዕዙን ካሉ በግዕዝ ነው ወይ የተጻፈው መጽሐፍ ቅዱስ? በግዕዝ እኮ አይደለም። ለምሳሌ አዲስ ኪዳን የተጻፈው በግሪክ ነው አይደለም ወይ? ማን ስልጣን ሰጠው? ጊዜ ምን እንዳሉኝ ታውቃለህ? ኖ የግሪኩ የትኛው ህትመት የሚለው ራሱ አጨቃጫቂ ነው። ምክንያቱም የመጀመሪያው የግሪክ ክታብ ሊገኝ አይችልም። እሱን ማምጣት ልታመጣ አትችልም። ሰው እንደውም አሁን ካለው እነሱ ሪፈር ከሚያደርጉት የግሪኮቹ የግዕዝኛው ራሱ ቀድሞ ቀዳሚነት አለው፣ በእድሜ ማለት ነው ቀዳሚነት አለው። ስለዚህ ከዛ ነው አየህ እንዴት ጀስቲፋይ እንደሚያደርጉት። እና ይሄ ያለው ኢትዮጵያ ውስጥ ብቻ ነው። በነገራችን ላይ ዓለም ሰምቶም አይቶም አያውቅም ይሄንን ማለት ነው። አሁን እነሱ የሚናገሩት ነገር በእንግሊዝኛ ወይ በሆነ ቋንቋ ተተርጉሞ ዓለም ቢሰማው እንግዲህ መሳቂያ ነው የምንሆነው። ግዕዝ ይቀድማል ብለው ከግሪክ ግዕዝ ይቀድማል። ኦብቪየስ የግሪክ የመጀመሪያውን ሊገኝ ስለማይችል እኛ ደግሞ የግዕዙን አግኝተነዋልና የቆየት ያለውን ለእሱ ነው ፕራዮሪቲ የምንሰጠው አይነት ነገር ነው አሁን አርጊመንታቸው። እነ ጳውሎስ ክርስትና ግዕዝ ይናገሩ ነበር ማለት ነው። እነ ጴጥሮስ በቃ እንደዛ በል። አሁን እሱንም እኮ አያውቁም። የሚናገሩት ቋንቋ ምን እንደሆነ እንኳን እሱን እኮ አያውቁም። ጌርሳምዬ አሁን ኢየሱስ ሲናገር ቁጭ አድርጎ ደቀ መዛሙርቱን የሚናገረው ቋንቋ ምን ነበር ብትላቸው አይምሹር እኔ ግዕዝ የሚሉም ይመስለኛል። የአዳም የመጀመሪያ ቋንቋ ግዕዝ ነው ብሎ የለ እንደ ምህረት አሉ እንደዚያ ይላሉ። ኦፍኮርስ እንደዛም ብለው ሰምቻለሁ። ቀጥለው ፕሮቴስታንት የለም ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጂን ምንድነው እነዚህ ደክታባቱ 4ኛ ክፍለ ዘመን ላይ የተገኙ እንደነ ኮዴክስ አናቲከስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላል። ስለዚህ መጽሐፍ ምን እያለ እንዳለ ታውቃለህ? በነገራችን ላይ ይሄንን እኔ አምሹር እኔ የኦርቶዶክስ ቤተክርስቲያን ይሄን ቪዲዮ ብትሰማ በጣም ከፍተኛ ቀውስ የሚፈጠር ይመስለኛል። ይህን ብቻ ቪዲዮ ቢያዩ ጌርሳምዬ ማርክ ማይ ወርድ እኔ ብቻዬን ሲጮህበት ነበረ። በጣም ብቻዬን ሲጮህ አሁን ምን እያለ እንዳለ ታውቃለህ? ፋለብል አይደለም የእግዚአብሔር ቃል ፋለብል የሆነ መጽሐፍ ቅዱስ የለንም እያለ ነው። ኦሪጂናል ደክታብ የለም አለ። ገሷት እሱ ብቻ ቢሆን ጥሩ ነበረ። ከዛ ቀጥሎ ያሉትን ኦሪጂናል ካልሆኑ በተለያዩ ክፍለ ዘመኖች የተገኙት እንኳን እነሱ ራሱ ፋለብል ናቸው፣ ስህተት ያለባቸው ናቸው ብዬ ነው ማምነው አለ። ዳት ሚንስ ክርስቲያን እኮ መጽሐፍ ቅዱስ የለውም እያለ ነው። በጣም የሚያሳዝን ነገር ነው። እኔ ይህን አልሰማሁም ነበር። በጣም ያሳዝናል። አሁን እኔ ኦርቶዶክስ እንኳን ይሄን ብትሰማ እኔ አሁን ኦርቶዶክስ የሚባሉት ሊቃውንት ቢሰሙ ይሄንን ማርክ ማይወርድ አሁን ከዚህ በኋላ ሲሰሙ የሚፈጠረውን ነገር ትሰማለህ። ማርክ ማይወርድ እሺ፣ ይህን ቀን አስታውስ ጌርሳምዬ። በጣም በቴረብል የሆነ እንትን ነው የሚፈጠረው ይሄን ቢሰሙ ማለት ነው። አሁን ይሄን ቪዲዮ እንኳን ቢያዩ ማለት ነው። ያ ማለት የለም ክርስትና የለም እያለ ነው ይሄ ልጅ። በነገራችን ላይ በጣም ያሳዝናል። መጋቢ አመረ እሳቸውን ልናገኛቸው ስለምንችል አይ ቲንክ ስልካቸው አለኝ። ከፈለግ ፎርዋርድ አደረግልሃለሁኝ። ተደውለው መጥተው ከእነሱ መምህራን ይዘው መጥተው ይሄንን ምን ይላሉ ብሎ መጠየቅ ነው። እሳቸውን መጋበዝ ነው። ምንድነው የቤተ ክህነት የትምህርት ክፍል ኃላፊ ነው። እንደዚህ ስለሆኑ ትንሽ ይሻላሉ፣ የሚሻሉ ሰው ናቸው እና እንደዛ ማድረጉ ጥሩ ነው። እና ይሄ በጣም ወንጀል ነው። በጣም የሚያሳዝን ክርስትና ሰው እንዲጠራጠር ነው። ወደኋላ አድርገው ይሄ ነገር ሰው አልገባውም፣ ብዙ ሰው አልገባውም። ኦርቶዶክሳውያን አልገባቸውም። ምን እያለ እንዳለ አልገባቸውም። ጌታን አልገባቸውም ስል በቃ ፈጽሞ አልገባቸውም ምን እያለ እንዳለ አክሊል ማለት ነው። ምናልባት የእነሱ ሰዎች መጮህ ሲጀምሩ የዛኔ ምናልባት ይገባቸዋል እያለ ያለው ማለት ነው። ወይ ጌርሳምዬ ከባድ ነገር ነው። ለዚህ ነው የካህናት ቤተሰቦች ጠቅላላ ወደ እስልምና ወደ 40 የሚሆኑ የሰንበት ትምህርት ተማሪዎች ወደ እስልምና እንደገና ደግሞ የካህናት ምንድን ነው ሚስቶቻቸው ሁሉ እንደዚህ የተባለ ባለፈው አለን ቪዲዮ አለኝ። እሱን ማሰማት እችላለሁ። አይ ቲንክ ኤርሚ ሰርቶበታል በዛ አቅርቦት እና ለዚህ ነው ወደ እስልምና ህዝቡ እየጎረፈ ያለ ኖ ወንደር
አይ ምስክርነት እኮ ሰጠ መጀመሪያ አይደል? አንተ ነህ እኮ ያስተማርከኝ መጽሐፍ ቅዱስ እኮ እንደተበረዘና ኦሪጂናል ፋለብል እንደሆነ እኮ አንተ አስተምረኝ ነው እኮ አለ እኮ። በቃ ልጁ እስላም የሆነው እኮ ጉድ አይዲያ አክሊል መጽሐፍ ቅዱስ የለንም ውሸት ነው መጽሐፍ ቅዱስ ብሎት ነው እኮ። በቃ አንድ ሰው ከሱ በላይ ምስክር እኮ የለም እኮ ከራሱ ከልጁ በላይ ምስክር እኮ የለም። በቃ ይሄ ኤርሚዬ ኤፍዬ አንድ ሰው እንትና ማነው ከዶክተር ራቢ ዘካሪያ ጋር አብሮ ዲቤት ያደርግ ነበር። ታውቀው ነበር? ማነው የሚባለው? ኑቢን ነው ማነው የሚባለው የሞተው? እና እሱ ምንድነው ቁርአን ክርስቲያን አደረገኝ የሚል ነው እንደዚህ ጽፏል። መጨረሻ ላይ ታሞ እንትን ሲል አጭን ለማድረግ የእንትኑ ሜሞሪያል ሰርቪስ ላይ ሜንቶር ያደርገው የነበረ አንድ ስኮላር መጽሐፍ ቅዱስ ላይ መጨረሻ ላይ የሆነ ጊዜ ላይ መጠራጠር ጀመራለ እና ልነግርህ አልችልም። በጣም ነው የተቆጣው። ኔቨር መጽሐፍ ቅዱስ ላይ ከተጠራጠርክ ህይወትህ ኢንዴንጀር ነው አልኩት። ከዛ በኋላ ብዙ እንትን ካልን በኋላ ያንን አስተካከላለ። በጣም ነው የደነገጥኩት አለ ይሄንን ስሰማ። እና ሰው መጽሐፍ ቅዱስ አጋንንት ነው መጽሐፍ ቅዱሳችሁ ላይ እንድትጠራጠሩ ካደረጋችሁ በቃ አለቀ፣ ፋውንዴሽናችሁን መጣ። እና አኬ ይሄንን የክርስትናን እምነት ፋውንዴሽን በቃ ከዛ ስታነቡ ስለ ኢየሱስ ክርስቶስ ተሰቀለ ምናምን ሁሉ ተረት ነው የሚመስላቸው። አንዴ መጽሐፍ ቅዱስ ከተጠራጠራችሁ በቃ የምታነቡትን ሁሉ እየተጠራጠራችሁ ነው። ይሄንን ነው አኬ ያደረገው። እያደረገ ያለው እዚህ ጋር ቁጭ ብሎ ጥሩ የሚሰራ ይመስል ምንድን ነው እንደዚህ የሚያታግለው? አምሶሪ በቃ ብዙ አልበል እናዳምጠው። በጣም ነው የሚያሳዝነው። በጣም ነው ያዘንኩት። እኔ አልሰማሁም አላውቅም ነበር ይሄን ሁሉ የተገኙ እንደነ ኮዴክስ አናቲኬስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላል፣ ምክንያቱም ኮፒ የተደረጉ የመጡ ስለሆኑ የሰው እጅ አያችሁ። መጽሐፍ ቅዱስ ኢንፋለብል ነው የምንለው እነሱ ራሳቸው ፋለብል እንደሆነ አምናለሁ። ኒውዮርክ ታይምስ ጋይስ፣ ኒውዮርክ ታይምስ መጽሐፍ ቅዱስ ፋለብል ነው ብሎ የሚመጣ ብሎ ስንት እንደሆነ አላውቅም። ዳጊ ታስታውሰኝ ይሆናል ወይም ዶክተር ጥላዬ ስንት ሚሊዮን ዳላርስ ነው አስቀምጣለች። መጽሐፍ ቅዱስ ፋለብል ነው ብሎ የሚመጣ ልሰጥ ኒውዮርክ ታይምስ አስቀምጧል። አኬ ይሰማል። ሴኩላር ናቸው እነሱ። መጽሐፍ ቅዱስ ፋለብል አይደለም ኢንፋለብል ነው። ይሄንን ነው እየዘራ ያለው። ምን አይነት ፍጥረት ነው ባካቸው። እኔ ብዙ ጊዜ ፕሮቴክት አደርግ ነበር ይህንን ወንድም ታውቃለህ ኤፌ ባካቸውን ብዬ። በጣም የሚያሳዝን ነው። ባቸው ይችላል። አይ እንደው እነሱ ኢንፋለብል ናቸው ካልክ ግን ደክታባ ነው። ስለዛ ፋለብል ነው ሊሰሰት የሚችል ነው ብለው የሚያምኑት እንግዲህ ፕሮቴስታንት they will not undermine the truthfulness of scripture as it was originally given. ኦኬ ከኦሪጂናል አውቶግራፍ ከተሰጠን ነገር ላይ አንደርማይን አያደርገውም ብሎ የሚናገረው እንግዲህ the existence of textual variance should not shake one's confidence in the analysis of the Bible. ስለዚህ ይሄን ነው ማቲው ባሬት የሚለው እንግዲህ ማቲው ባሬትንም በወጣቱ ይሰራ ነበር የሚለው ጥያቄ ስ የሚገባ ነው ማለት ነው። ደግሞ አንዳንድ ኮመንት ደግሞ ስታዩ ምን ይላሉ? መጽሐፍ ቅዱሱ ኢነረንቴት የታለም የሆነ ሰዓት ከደቂቃዎች በፊት ደግሞ ማቲው ባሬትን ይዞ አንድ ሰው ሲያወራ እየሰማሁት ነበርና ማቲው ባሬት ምን እንደሚል ሳያው ማን እንደሆነ ራሱ ሳያውቅ ነው እያወራ የነበረው ሰው። ስለዚህ መጽሐፍም እንግዲህ ከቻለን ጊፋ ወይ እናዘጋጃለን እንድታነቡት ማለት። ስለዚህ ኢነረንሲ ማለት ነው ቨርባል ኢንስፓይሬሽን ማለት ነው የሚለው ነገር አለዩም። ገና እነዚህ ሰዎች ገና አለዩም። ስለዚህ እነዚህን ሰዎች ምንድን የምናደርጋቸው የማቲው ባሬት መጽሐፍ እንሰጣቸዋለን ማለት ነው። ቆርጣችሁ ባታነቡ መልካም ነው። ታማኝ ብትሆን ጥሩ ነው። መጽሐፉም እንደሚል ማቲው ባሬት ራሱ አጥባቂ ከሆነው ኢነረንሲ ኦፍ ዘ ባይብል አጥባቂ ከሆነው ጸሐፊያን መካከል አንዱ ነው እና ማቲው ባሬትን ስንጠቅስ ብንጠነቀቅ። ቅድም ኢንፋለብል ነው ብሎ የሚመጣ ካልኩ መጽሐፍ ቅዱስ ፋለብል ነው ብሎ የሚመጣ ነው። ኒውዮርክ ታይምስ ይኸው እስከዛሬ ድረስ የሚመጣ እንትን አላለም። ቴክስቹዋል ቫይሬሽን አለ እና ፋለብል እና ቴክስቹዋል ቫይሬሽን የተለያየ ነገር ነው። ኦኬ ከዛ በኋላ ወደዛ እንመለሳለን። እሺ ኤፍዬ እሺ ዝም አላችሁላችሁ። ጌርሳም የሚመች ከሆነ እኔ አንድ ያላያችሁትን ነገር ላሳያችሁ ብዬ ነው። ይመቻል ጌርሳምዬ? ይመቸኛል። መርሲ ትልቁ ላይ ላርግህና ምን ላውጣልሽ?
አሁን አንተ ከሌላ ፔጅ ላይ ነው መሰለኝ የከፈትከው አይደል? የራሱ የጉድ አይዲያን ክፈተው። ኦኬ ከአጋፔ ነው ያመጣሁት። የራሱ የጉድ አይዲያ ባይዘዌ ያው አይ ዶንት ኖ እያወራችሁበት ነው መሰለኝ አይደል? መሀል ላይ ነው የገባሁት። ሁለት ነገር ነው ያየሁት ከዚህ ቪዲዮ ላይ ዛሬ ሳይወጣም ተገርሜያለሁ። አንደኛ ያው ጉድ አይዲያ እንዲሰልም አኬ በጣም ኮንትሪቢዩት እንዳደረገ አይ ካን ሴይ ላይክ 100% ፋለብል ነው ብሎ ሙሉ ለሙሉ መረጃ ያገኘው ከአኬ እንዳለ የሚሰልሙት በሱ ምክንያት ነው እንጂ ሜርሲ መጽሐፍ ቅዱስ የለንም እኮ መጽሐፍ ቅዱስ አለ እኮ በቃ ፋለብል ነው የእጃችን ላይ ያለው ጠቅላላ የተበረዘ ነው አለ። ምን ከዚህ በኋላ ካዲያ ምን ሊሰሩ ይቆያሉ እዛ ቤት? ኤግዛክትሊ በጣም በቃ ሁለት ነገር ነው ሪኮግናይዝ ያደረግኩት። ኤፍዬ በጣም ተገርም ያለው በጣም ተደንቅ ያለው አንድ ነገር ደግሞ ላሳያችሁ ገብቻለሁ ፔጁ። እሺ አለ አይደል? ቪዲዮ የአሁኑ ቪዲዮ የአሁኑ አለ በስፋት አለ ማለት መጨረሻ አካባቢ ማሳያችሁ ነገር አለ። ፖስት አደርገው ቪዲዮ አልከፈትኩም። ጌርሳሚ የአሁኑ ተመሳሳይ ከእሱ ጋር የተመሳሳይ ቪዲዮ ልክፈተው አይደል? አዎ ራሱን ክፈተው ራሱ። እሺ እና ልክፈተው። የመጽሐፍ ቅዱስ መሰረት ኤዲት ያደረገውን ነው። እኔ በቃ የመጀመሪያውን ቪዲዮ ሴቭ አድርግ ያለው በምን ልላክ? ኦኬ እሺ ከራሴ ላሳይ። አንዴ ወደ ታብሌት ትራንስፈር ላድርግ። አንዴ ጠብቁኝ። ኤዲት አድርጎታል ጉድ አይዲያ። ሁለቴ ነው ኤዲት ያደረገው። ይሄ ሁለተኛው ነው። እኔ የመጀመሪያውን አውርጄዋለሁ። ቆይ አንዴ ጠብቁኝ። ቴክ ዩር ታይም። እስከዛ ሀሳብ የሚሰጡ ሰዎች መስጠት ይችላሉ። እሷን ትልቁ ላይ አድርጓት። ሰውት መጽሐፍን ለገድል። ኤኒዌይስ እስቲ ቀጥሎ በደንብ እናወራለን። እሺ ሜርሲን እየጠበቅናት ናች። አይ ቲንክ ይታያላ። ብራይትነሱን ልጨምር እንዴ? እሺ እኔ ጊፍት ሴክሽኑን እንድታዩልኝ ነው የምፈልገው። ጊፍት የሚሰጡትን ሰዎች ለእሱ ንግግር ጊፍት የሚሰጡትን ሰዎች እዩልኝ። ወደ መጨረሻ ላይ ነው፣ በደንብ አስተውሉ። ስትሄድ ወደ ቤት ስትሄድ እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልዳለ እንዴ? ፈጣሪ መጥቶ እንዲጠብቅልን ነው። ሆን ብላችሁ እያበላሻችሁ፣ ሆን ብላችሁ መጽሐፍ ቅዱስን እያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያልሆናችሁ ናችሁ። ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንድ ጨርሻለሁ። እሱ የመጨረሻው ቤተክርስቲያን የሚል ያነሳ ማማይ በእሱ ሀሳብ ተስማምታለች ከወንድሞቿ ጋር ወንጌል የምትሰራው በሁለት ልቦና ነው። ማማይ በጉድ አይዲያ ተስማምታለች። መጽሐፍ ቅዱስ ተበርዟል። በምን አወቅሽ ማማይ እንደተስማማች? ይኸው ለሱ ተናግሮ ሲጨርስ ለሱ ጊፍት ሰጠችው። ዋት የስ ያ ከታቻው ስሟ ማማይ የመሲሁ ልጅ የስ ይኸው
ሰዎች እቺ ልጅ በሁለት ልብ ነው ያለችው ማለት ነው። እንግዲህ እጇ ተሳስቶ ይሁን ወይ አምናበት ይሁን አይ ተሳስታ ነው። ምንድነው የሚሆነው? መርስዬ ወይ ተሳስታ ነው ምናምን። ማማዬ በጣም ጠንካራ በእስልምና ላይ በጣም እየደፈጠቻቸው ያለች ልጅ ናት። አሁን ስለ እስልምና ጉዳይ ሳይሆን መጽሐፍ ቅዱስ ተበርዟል ብሎ ስለማለቱ ነው። ምን ደፈጠጠቻቸው ወይስ እየደፈጠጧት ነው? ጌር ሳምዬ በምንድን ነው የሚለካው? የሚለካው እኮ እነሱ ሰዎች በወረፋ አይደል የሄዱ እስልምናን እየተቀበሉ ያሉት የእነሱ ልጆች ይለፋሉ። እነዚህ ይለፋሉ፣ ግን በምድር ያለችው ኦርቶዶክስ ግን ሌላ እንትን ስላለ ለዛ ቮነራብል ናት። ስለ እስልምና ነው ያለ እውቀት ነው የምትለፋው። ምንም ያለ እውቀት ነው። እንደውም ብትተው ነው የሚሻላት እሷ። እንደውም ነካክተው አጨማልቀው ነው ሌላ ችግር። አይዊሽ እኔ ሶሻል ሚዲያ ባይሆንና ብዙ ነገር ብናገር እነሱ ናቸው እንደውም ነካክተው ያልሆነ እንትን እንዲሰጥ ያደረጉት ለክርስትና ማለት ነው። ቶ እሱን ሀብለት ሰይ ግን ልተው ለአሁን ማለት ነው። እንደዛ ብቻ ሳይሆን ዋት ዘ ቶፒክ ነው ማለት እዚህ ጋር እየተወራ የነበረው ምንድን ነው? እስልምና ላይ ስለመስራት ነው እንዴ የተወራው? አይደለም። መጽሐፍ ቅዱስ ተበርዟል ስለሚለው ጉዳይ ነው አይደለም። ሰዎቹ ለምን አንድ ቃል ወይም አንዳቸው ማይክ ሳይከፍቱ ለምን ዝም አሉ? ምክንያቱም በጣም ንጽጽሩ ላይ ይሰራ የነበረ ልጅ አንደኛ ከራሱ ከዚህ ከልጁ ከአንደበቱ መረጃ ያለው፣ ሁለተኛ ደግሞ ብዙ መረጃዎችን የያዘ ልጅ ስለሆነ ነው ማንም ያልተናገረው። እዛ ጋር ማናቸውም እንግዲህ እዚህ ጋር የነበሩትን ገስት ላይ ያያችሁ ማናቸውም ማይኩን ከፍተው አልተናገሩት። አሁን ቶፒኩ ምንድን ነው ነው እየተወራ ያለው? እስልምና ላይ በርትቶ ስለመስራት ነው እንዴ? አይደለም። መጽሐፍ ቅዱስ የተበረዘ ነው፣ መጽሐፍ ቅዱስ ትክክል አይደለም በማለት ላይ ነው። እንትን ነው አሁን እሱ ላይ ቶፒካችን ሽፍት እንዳናደርግ እንጂ እነሱም አሁን እቺ ማማዬ የምትባለውም ልጅ በጣም በወንጌላውያን ጥላቻ የሰከረች ሴት ነች። እሷም ጥቂት የማይባሉ እዛ አካባቢ ላይ የሚሰሩ ሰዎች ማለት ነው። በጣም እኔ እንደውም እሺ ተውት፣ እኔ አሁን ስም እየጠራው እንትን አላቸውም እዛ ቤት እንጂ አንዷ እሷ ነች። በቀደም የሆነ ቪዲዮ እያየው ነበር ዩቱብ ላይ እኔ ዮሐድ እና አንድ ሙስሊም እስልምና ላይ የሚሰራ ልጅ ደግሞ አንድ ኡስታዝ ገብቶ ነበረ፣ አንድ ቴዲ ሐዋሳ ቤት የሚባል ማለት ነው። እና እዛ ፕሮግራም ነበረን እዛ ቤት። አይ ቲንክ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እና ልጁ እያነሳ የነበረው ክርስትና ላይ ስለነበረ ያው ትክክል የራሱን ነበር። ሃይማኖታችን እንዴት ነው መዳን? በእናንተ ቤተ እምነት እንዴት ነው የመዳን ትምህርታችሁን ንገሩኝ ነው ያለው። ግን አንፎርቹኔትሊ ያ ሙስሊሙ ኡስታዝ ያው ቁርአን እንግዲህ ስለ ሁሉም ነገር ያወራል ብሎ ወደ ስላሴ ገባበት። ዲን ሲገባ ወደ ስላሴ ምን ማድረግ ያው የግድ በቃ መቼስ ኦርቶዶክስ ሳይ ነው እሱ፣ እኔ ደግሞ የወንጌል አማኝ ነኝ። ግን አትሊስት የጋራ የሚያደርገን አንድ ነገር አለ። ስክሪፕቸር ላይ ነው መጽሐፍ ቅዱስ የሁለታችንም ነው ዳስዋት አይ ብሊቭ እና ትሪኒቲን ነገር ክርስቶስ ቫሪቨር ብቻ ልጁ የሚያነሳው የነበረው ክርስትና ላይ ነው እንዳጠቃላይ ማለት ነው። እንደዛ ምንድነው ስናደርግ የነበረው? እኔ እንግዲህ ልጁ የሚያነሳውን ጥያቄ መልሳለሁ ክርስትና ላይ እና ዮሐድ ደግሞ እስልምና ላይ ታውቃላችሁ፣ ዮሐድ በጣም ጎበዝ ነው። እዛ እስልምና ላይ ነው ረጅም ጊዜ የሰራው ጎበዝ ስለሆነ እሱ ደግሞ እስልምና ላይ ልጁ የሚያነሳውን ጥያቄ ወደ ራሱ እያዞረ እስልምና ላይ ነበረ የሚሞግተው። በጣም ቆንጆ ነበረ ዮሐድ፣ በጣም ቆንጆ ነበረ የዛኔ ማለት ነው። በጣም ኦን ፖይንት ነው የሚያወራው። እንደገና ደግሞ ልጁ የነሳቸው የነበሩ ጥያቄዎችን ገልብጦ በእነሱ ነበረ እንትን ሲል የነበረው ማለት ነው። ግን ምን አስተያየት አሁን ስትሰጥ አየዋት። እዛ ብቻ አይደለም፣ አሁን እዛ ሳይሆን ከወጡ በኋላ ዩቱብ ላይ ነው ያየሁት። እኔ ሰው ሪኮም እንዳደርገኝ ኤጄ አሁን ማማ የምትባለው ልጅ ምንድነው ሀሳብ ስትሰጥ የነበረው? ዮሐድ በጣም ቆንጆ ነበርክ እና ለሁለቱም ነበር ለወንጌላውያን አማኞችም
ለሙስሊሞቹም በደንብ አድርገህ ነው እንትን ያልካቸው ምናምን ብለው ወንጌላ እንደዛ ነበር ትኩረት አድርጋኝ። አሁን ስለ ወንጌል አማኝ ምንም ያለው ነገር የለም። ይዋድ እስልምና ላይ ነበር ሲያወራ የነበረው። እኔ መጽሐፍ ቅዱስ ላይ የሚነሳውን እመልሳለሁ፣ እሱ ደግሞ ገልብጦ ወደ እስልምና በቅንጅት ነበር የሰራ ነው። እዛ ጋር ወደ ወንጌላ ወደ እኔ ቢመጣ እኔ ማ አምስቱን ስላሴ እንትን ብዬልህ ከዛ አልቅሶ እዛ ጠቅላላ ሰልመው ሻዳ ይቀበሉ ነበር 1000 ልጆች ማለት ነው። እዛ ቢመጣ ኖሮ ወደዚህ ማለት ነው። ግን እኔ አትሊስት ከክርስትና ውጭ ሰው ባለበት ነገር እኔ አርጊው አላረግም፣ ኦርቶዶክሶችን ማለት ነው። እንደዛ ነው። ግን በጣም እንትኖች ናቸው፣ በጣም ይብሎች ናቸው። በጣም እነዚህ ሰዎች እና አይኑ ከእውቀት እንትን ነው የሚሆነው አንዳንድ ጊዜ። ግን አንዳንዴ ደግሞ በዚህ ልክ ደግሞ ጥላቻ እንትን ለማለት አዶንት የእውቀት ማነስ ብቻ አይመስለኝም። እነሱ ናቸው ደህና እየተሰራ የነበረው ታውቃላችሁ። ምናልባት ቲክቶክ ደህና ቅርብ ጊዜ የጀመራችሁ ሰዎች ማታውቁት ነገር አለ። እዚህ ቲክቶክ ላይ እስልምና ላይ አብራችሁ የሚሰሩ ሰዎች እንዴት ነበር መሰላችሁ የሚሰሩት? የወንጌል አማኞች ከኦርቶዶክሳውያን ልጆች ጋር አብረው ነበር የሚሰሩት። ቅበተ እምነት እስልምና ላይ ማለት ነው። አብረው ነበር ማለት አብረው ነው የሚሰሩት ከመጀመሪያ ጀምሮ፣ ቲክቶክ ከተጀመረ ጀምሮ ማለት ነው። የኛ ልጆች አሉ፣ እነ ዳኒን ታውቃላችሁ፣ እነ አክትን ታውቃላችሁ፣ ኔፍ ማለት ነው። በጣም ብዙ ልጆች ናቸው ያሉት። አብረው ነበር የሚሰሩት። አብረው እየሰሩ በጣም ሰክሰስፉል ነበሩ። በጣም ሰክሰስፉል ነበሩ። በጣም ብዙ ልጆች ከእስልምና መጥተዋል ቤዛኔ አብረው በሚሰሩበት ጊዜ ማለት ነው። በጣም ብዙ ሰዎች አሁን ሂዱና ይህንን እነሱን ጠይቋቸው። የእናንተ ልጆች አብረው የሚሰሩ የነበሩትን እነ ዮሐድን እነ ታላቁ ጅብሪል ልጆች ነበሩ፣ የተወሰኑ ልጆች ነበሩ በእናንተ በኩል ማለት ነው። እና ጉዳይ ዲያም አንዱ ነው። ብዙ ልጆች ነበሩ። በጣም ብዙ ስራ ሰርተዋል አብረው ማለት ነው። አብረው በሚሰሩ ጊዜ ግን የሆነ ጊዜ ላይ መጥተው ይህን አብረው እንዳይሰሩ ያደረጋቸው አክሊል ነው። አክሊል አብራችሁ መስራት የለባችሁም ብሎ እንደውም እፎይንም የሚባለውንም ልጅ ጠርቶ ቤቱ ላይ ነው። ለዛው ለምን ሙስሊሞች ፕሮቴስታንቶችን እናመሰግናለን አይነት ነገር ብለው በሆነ ጉዳይ ላይ ብቻ ፖስት ማድረግ ጀምረው ነበር። እዚህ እስልምና እምነት ላይ የሚሰሩ ኦርቶዶክሶች ጠርቶ ቤት ድረስ ማለት ይቅርታ አስጠይቋቸው ከነዚህ ልጆች ጋር እንዳትሰሩ እነሱም ወደ ራሳቸው እንትን ለማለት ነው እናንተም እንደዚህ ምናምን ብለው አበጣብጠዋቸው አብረው እንዳይሰሩ ያደረጋቸው እሱ ነው። እሱ ግን እንደዚ ያደረገው ከዳንኤል ጋር ስለተጣላ ብቻ ነው። ከዳንኤል ጋር እንግዲህ ባኬን ፎርዝ ነበራቸው። ዳኒ እውነት ለሁሉ ማለት ነው እንግዲህ እንትን በሆነ ምክንያት በአንድ ድቤት ምክንያት ከእሱ ጋር ባኬን ፎርዝ ቪዲዮ ይሰራሩ ነበር። ዳኒ ስለጠላ አብረው እንዳይሰሩ ብሎ አጣላቸው ማለት ነው ሁለቱ። የዛኔ ነው አሁን ሌሎቹ በዛ በእስልምና በኩል ያሉ ልጆች ከዛ በኋላ መጥተው ቴክኦቨር ያደረጉት እነሱ አብረው እንዳይሰሩ ካደረጋቸው በኋላ ማለት ነው። እና በጣም ብዙ ነገር አለ። ዳኒ እውነት ለሁሉም ነው የማወራው። ዳኒ የቱ የምትሉ ልጆች ማለት ነው። ዳኒ እውነት ለሁሉ አሁን በጣም እንግዲህ በጣም ረጅም ዓመት የሰራ ነው። በጣም ጎበዝ ልጅ ነው። ልምድ ያለው ነው። እንግዲህ ዌብሳይቱ ላይ ገብታችሁ ብታዩ ብዙ ሰዎች ያስተማረን ሰው ጭምር ነው። ቅበተ እምነት ላይ እስልምና ላይ በተለይ ማለት ነው። ዳኒ እውነት ለሁሉ እና አብረው እንዳይሰሩ ከተደረጉ በኋላ ነው በጣም ብዙ ነገሮች የተበላሹት ማለት ነው። እና አንፎርቹኔትሊ እንደዛ ሆኗል። እና እሺ ቀጥሉ ወንድሞች። ፋይ የሆነ ነገር ልበል። ያው ስራ ነው ዲጂታል ነው ያ ምን የሚሄድ ተባረኩ። ቴንኪ ወንድሞች ጸጋ ይባላችሁ። አይ ቲንክ ላስት ዊክ ፌስቡክ ላይ አንድ ሰው ሼር ያደረገኝ ነበር። ዲያቆን ማነሱ ሄኖክ ምን ብሎ ጽፏል? የሰሞኑ የገድላቱ ንትርክ ሲነሳ በኋላ አሁን ሲኖዶሱ መግለጫ ከሰጠ በኋላ ከተጠናቀቀ በኋላ ማለት ነው እና ምን ብሎ ነበር የጻፈው? እኔ እንደውም ለተወሰነ ደቂቃ ሰዓት ላይ ገብቼበት ነበር። ምን ብሎ ነው የጻፈው? አይደለም ደርሳትና ገድላት ችግር አለባችሁ እያላችሁ የምትጮሁ አለ። መጽሐፍ ቅዱሱ እንኳን
እንከን አልባ ነው አንልም። ቤተክርስቲያን አይደለም ገድልና ድርሳናት አለ መጽሐፍ ቅዱስ እንኳን ቤተክርስቲያናችን ብሎ ራሱ እኔ እንዳልኩ አላለም። ቤተክርስቲያናችን እንከን አልባ ነው አትልም። እንከን እያለ ነው፣ እንከን አለው እያለ ነው ቤተክርስቲያናችን ብሎ ማለት ነው። በጣም ነበር ያደረገኝ ማለት ነው። ምክንያቱም እነዚህ ሰዎች መጽሐፍ ቅዱስን ሰጠቻችሁ ያሉ 24 ሰዓት ሲጮሁብን የሚውሉ ናቸው። እንግዲህ የትኛውን መጽሐፍ ነው እንግዲህ የሰጡት? የተበረዘ እየተበከለ እንከን ያለበት ወዴትስ ነው የሚጠሩ? ኑ በብርሃኑ ኑ ወደ እናት ቤተክርስቲያን ኑ ተመለሱ ሲሉን መጽሐፍ ቅዱስ በተሳሳተበት እንከን ባለበት መጽሐፍ ምን ላድርገው መሰረታቸውን አድርገው ነው የሚጠሩ እነዚህ ሰዎች? ገድላትና ድርሳናቱ ችግር አለባቸው እያሉን መጽሐፍ ቅዱስን ችግር አለበት እንከን አለበት እያሉን ወዴት ነው ታዲያ የሚጠሩ እነዚህ ሰዎች? ምን ይዘው ነው ክርስትናቸውን መሰረት ያደረጉ? እንግዲህ ለዘመናት አንድ ሺህ ዝሜ ያስቆጠረች ቤተክርስቲያን እነሱ በተሳሳተ መጽሐፍ ነበረ ሲመሩን የነበረው። አሁንም እኛ እኮ የምናምነው መጽሐፍ ቅዱስ ነው። ገድልና ድርሳናትን አትንኩብን የሚሉት የትኛውን መጽሐፍ ቅዱስ ነው የሚጠቅሱት? እንከን አለበት እያሉ ነው በድፍረት ማለት ነው። ይሄ ምን ያሳያል? እነሱ ገድልና ድርሳናቱ አይነካባቸው እንጂ በአጠቃላይ እንደው ሙሉ ለሙሉ ጭፍልቃል እያለንም ምክንያቱም በጣም ደግሞ የነጠሩ ደግሞ ጎበዝ አባቶች ለእውነት የቆሙን ስላሉ እያየናቸው ስላሉ አንዳንድ መልሶችም የሰጡን ግን አብዛኞቻቸው ግን መጽሐፍ ቅዱሱ እንከን አለው እያሉ እየተናገሩ ባለበት ሁኔታ ነው። የአኬ ብዙ የታዘብኩት አንተ ኤፍ እንዳልከው ነው። እኔ ለምን ይህን ያህል ደጋፊው የሚያጨበጨበው ያው በደመ ነፍስ የሚመራ ማህበረሰብ ነው። በደመ ነፍስ ኦርቶዶክሳውያን በደመ ነፍስ ነው የሚመሩት። ማንም ምንም ተናገረ የደቦ ነው ድጋፍናቸው፣ የደቦ በፖለቲካውን በየትን በምንም በደቦ ነው የሚያስቡት ነገር የለም። ሲያስቡ እንደ ዝንጀሮ በደቦ ነው የሚያስቡ። አላውቅም አምሶሪ ሲይዛ በደቦ ሲጣሉን በደቦ ሲፋቀሩ በደቦ የሆነ ነገር ሲያምኑ በደቦ ነው። እኔ ብለው ቆም ብለው አስበው የሚመረምሩት የሚያዩት ነገር የለም። አኬ ኤቭሪ ሲንግል ዴይ እየወጣ እኮ መጽሐፍ ቅዱስ ኢቨን 81 የተሳሳተ ነው በሱ አልወያይም በድፍረት እያወራ ነው። እኛ እንኳን የተሳሳተ ነው አንልም። 81 የኦርቶዶክስ እኮ 15 የተጨማረባቸው ናቸው እንጂ ስህተት ያለባቸው 66 እኮ ትክክል ነው ብለን አፋችን ሞልተን ነው የምንሞግትላቸው። እሱ ግን ምን ይላል? አልወያይም በ81 ምን አለበት? ችግር አለበት፣ የተበረዘ ነው እንከን አለበት ይላል። ይሄንን ሰው ነው እንግዲህ ጀግና እያጫወቱ እውነት ለመናገር እነቀስስ ሌሎችም እነዚህ ሊቃውንት የተባሉ ያዩታል እኮ ግን መናገር አይችሉም። ያዩታል። ለምን አክሽን እንዳልወሰዱ ወይ ደግሞ የሆነ ነገር እንዳሉ አላውቅም። ምክንያቱም አብዛኛዎችም አሁን እንዳልኩ ነው እንደዛ ብለው ስለሚያምኑና ሰዎችን ይሄ ሁሉ በዚህ ቁጥር እስልምና ለመሄድ ምክንያቱ አንድ ነው። ሁለተኛ መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ ነው፣ እንከን አልባ ነው አለበት እያሉ ወዴት ነው የሚጠሩ? ለምንድን ነው ቆም ብላችሁ ማታስቡት? እዚህ ውስጥ ካላችሁ ኦርቶዶክሳውያን ከታችም የጻፋችሁ ስላልነበረ ለምንድን ነው በደግቦ ሰው የምትደግፉት? አኬ እንትና እያላችሁ የምትከተሉ መጽሐፍ ቅዱስ የላችሁም። 81 የተሳሳተ ነው፣ እኔ ልወያይበት አልችልም። ጥሪ ቀርቦለት ነበር። አይ ቲንክ ባልሳሳት ቃሌ ሆነ አንዳችሁ ቀርቦለት ነበር። አልችልም፣ አልወያይም፣ ምክንያቱም እየተበረዘ ነው የተሳሳተ ነው ብሏል። ታዲያ ስለ የትኛው ኢየሱስ ነው የሚያወራችሁ? ስለ የትኛው ክርስትና ነው የሚያወራችሁ? ስለ የትኛው ቅዱስ ቁርባን ነው የሚያወራችሁ? ስለ የትኛው ከየት ያነበበውን ነው? ከየትኛው መጽሐፍ ቅዱስ አውጥቶ ነው እናንተን ቁጭ ብሎ ኑ አኬ ቤት ከፍቷል መጽሐፍ ቅዱስ ልትማሩ የምትሉት? የተሳሳተ ነው ወይ አንተ ብለሃል እኮ ብላችሁ ለምን አትጠይቁትም? ያኬ አጨብጫቢዎች ማለት ነው እዚህ ውስጥ አላችሁ ያየኋችሁ። ለምንድን ነው የማትጠይቁት? ለምንድን ነው እንደ ዝንጀሮ በደቦ ግር ብላችሁ ሰው ብትከተሉ? ዝንጀሮ እና ጦጣ ነው ግር ብሎ የሚከተል ሰው። ለምን አትከተሉ? ያለው የእግዚአብሔር ቃል አይደለም ሲል ለምን አትጠይቂው? ሜሎስ ማርቆስ 16 ከቁጥር 8 የእግዚአብሔር ቃል አይደለም ለምን ዝም አለ? አቶ ልጃለሁ ለደቂቃ ስትጨርስ ነውር ነው በጣም ሰው እያወራ ይቀር እና አንድን ነገር ልበል። እኔ ግን አንዳንዴ ስርዓትን ተማሩኛ ስርዓትን ማስተምረን ወንጌልን ማስተምረን ናፍቴ ኤኒዌይስ። ስለዚህ በደቦ ግር ብላችሁ ሰው አትከተሉ።
ጠይቁት። የአኬ ተከታዮች ፎቶውን ፕሮፋይል ያደርጋችሁ። አሁንም ከታች ስትጽፉ እያየሁ ስለነበረ 81ዱን አልወያይበትም ስህተት ነው ብሏል። እኛ የእናንተን እንኳን 66 ልክ ነው ብለን ነው የምናምነው። መሐመድም ያፈለገ መሐመድም እርኩስ ነው ሲል 66 81 ያለው 66 ነው ስህተት ነው እርኩስ ነው እያለ። ስለዚህ ከእነዚህ ሰዎች ናቸው ጀግና በርታ ይችላል ምናምን የምትሉት የምትደግፉት ማለት ነው። ስለዚህ ልትጠይቁ ይገባል። አይምሯችሁን ተጠቀሙበት። እዚህ መታችሁ ኮሜንት ከምትጽፉ አሰብ አድርጉ። ለ1 ደቂቃ አስቡ። እውነት አኬ እንደዛ ብሎ በየትኛው መጽሐፍ ቅዱስ ነው ቁጭ ብሎ የሚያስተምረን ብላችሁ ጠይቁት። ኦኬ፣ ተባረኩ። ጸጋ ይብዛላችሁ። ቀጥሉ። እሺ፣ ኢትዮ አፖሎጂት ሰላም ነው። እንዴት ናችሁ? ሰላም። ከየት ቤተ እምነት ነበር? እኔ ኦርቶዶክስ ነኝ። ተጠራጠርኩ። ታውቃለህ? አይቼዋለሁ። አይ ቲንክ አካውንት አውርተናል ከዚህ በፊት። እሺ፣ መጽሐፍ ቅዱስ ፋለብል ነው? መጽሐፍ ቅዱስ ኢንፋለብል ነው? መጽሐፍ ቅዱስ ምንም ስህተት የለበትም። አንተን ፈለገ አንዴ ያለውን አንዴ እሱን አይደለም። አሁን መጽሐፍ ቅዱስ እሺ፣ ወደ ሀሳብ ትመጣለህ። ረጅም ሰዓት እሰጥሃለሁ። ግን መጽሐፍ ቅዱስ ኢንፋለብል መጽሐፍ የለንም። አይሚን ፋለብል ነው ያለን መጽሐፍ፣ ኢንፋለብል የሆነ መጽሐፍ የለንም የሚሉት ሰዎች ትክክል ናቸው? መጽሐፍ ቅዱስ ላይክ አንዳንድ ቴክስቹዋል ቬሪየንቶች ለምሳሌ ማኒስክሪፕት ሲጻፍ ትንሽ ሊኖረው ይችላል፣ ግን ምንም ኮር እንትኑ ምንም ስህተት የለበትም እኮ። አሁን ወስነ ንገረኝ። አሁን ኮፒ ሲደረጉ የትርጉም ስህተት ካመጣ ላይ አይደለም ምን ያለሁት፣ እሱ ላይ አይደለም እያወራ ያለሁት። መጽሐፍ ቅዱስ በራሱ አሁን ኦሪጂናል ማኑስክሪፕቱ ስለሌለን በተለያዩ ጊዜትም ደግሞ የተገኙት ኦሪጂናል ክታባቶች እነሱም ችግር አለባቸው። ፋለብል ናቸው፣ ኢንፋለብል አይደሉም ነው። በአጠቃላይ መጽሐፍ ቅዱስ ያለን መጽሐፍ ቅዱስ እኛ ፋለብል ሳይሆን ኢንፋለብል ሳይሆን ፋለብል ናቸው ወይም ተሳሳች ናቸው የሚሉ ሰዎች ትክክል ናቸው? ትቀበላለህ? እሱ ነው። አይ ምንም መጽሐፍ ቅዱስ ውስጥ ምንም ስህተት የለም። ሰው ለምንድን ነው ማትቃወሙት? አሁን በዚህ ምክንያት ኦርቶዶክሳውያን እየሰለሙ ነው እናኬን እየሰሙ። ለምንድን ነው እናኬን ማትናገሩት? ወይስ ለምንድን ነው ማትጠይቋቸው? አንዴ አኬ ያለውን ታሳየኛለህ? ይቅርታ አላየሁትም። ምንድን ነው ያለው? ተናገረኝ። ጌርሳምዬ መክፈት ትችላለህ። እሺ፣ አይ ጥሩ ወንድም ይመስላል። ቆይ እስኪ ካላወቅ እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት አንተ ታውቃለህ። እንትን ልበለው፣ ቪዲዮ መክፈት ያስፈልገኛል። እንዲህ ጠቅላላ አሉ ቲክቶክ አሉ። ክፈተው ጌርሳም። እሺ ኦኬ። ትልቁ ላይ ብታደርጉኝ በደንብ እንዲህ እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያል ከአንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታ ሰምተሃል አይደል ወንድማችን? ያሁኑ ከአንተ ነው የሰማሁት መጽሐፍ ቅዱስ። ከዛ በኋላ ደግሞ በራሱ አንደበት ትሰማለህ። ኢንፋለብል የሚባል መጽሐፍ ቅዱስ የለም፣ መጽሐፍ ቅዱስ ፋለብል ናቸው የሚለውን ትሰማለህ።
ምናልባት ዛሬ ለአንተ ሰርፕራይዝ ይሆናል፣ ለእኔም ሰርፕራይዝ ነበር። ቅድም ልቤን ነው የመታኝ። ይሄ ከኦርቶዶክስ ወደ እስልምና የሄደ ጉድ አይዲያ ታውቀው እንደሆነ እሱ ነው የሚለው። እንደገና በድጋሚ እንስማው። ታውቃለህ፣ እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያል ከአንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለንም አይደል? መቼስ አለ ብሎ የሚመጣ ፕሮቴስታንት የለም። ኦሪጂናል ደክታብ የለንም። ምናልባት ግን አይ ኦሪጅን ምንድነው እነዚህ ደክታባቱ 4ኛ ክፍለ ዘመን ለምን የተገኙ እንደነ ኮዴክስ አናቲኬስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናሉ። ማለት ፋለብል ሊሆኑ ይችላል። ምክንያቱም ኮፒ ሰማሁ አይደል? ወንድምነት ኢትዮጵያ አፖሎጂቲክስ ኦኬ። ይሄ እንዲህ አይነት እኔ በእውነት ራሴን ነው ያመመኝ ዛሬ። በእውነት ልቤን ነው የመታኝ። በጣም ትልቅ ነው። በቃ መጽሐፍ ቅዱስን እንደዚህ ከተባለ በቃ ክርስትና የለም። መሰረቱ ተመታይ ክርስትና። መጽሐፍ ቅዱስ ህዝቡ እንዲጠራጠር ካደረግ እንደ ማነው ጉድ አይዲያ እና ሌሎችም 40 ሰዎች በአንድ ጊዜ ወደ እስልምና ሄዱብን፣ የካህናት ሚስቶች ሁሉ ሰለሙ የተባለው ነገር በቀላሉ ነው። ኦርቶዶክስ ተሸረሸረች። ኦርቶዶክስ ብቻ ሳይሆን የእኛም ሰዎች እንደዚህ ደካሞች ከሰሙ ይሄ በጣም አደገኛ ነገር ነው። አኬ ነው ይሄንን ያለው። ቴክስቹዋል ቫይሬሽን ወይም ደግሞ የህትመት ግድፈት ነው የሚባለው። የህትመት ግድፈት ይኖራል፣ የታወቀ ነው። አንተም የምታውቀው ወንድም መሰለህ እኛ አፖሎጀቲክስ የሚል ነው ያደረገው። ግን መጽሐፍ ቅዱስ ግን ኢንፋለብል አይደለም ማለት አንችልም የሚለው ነገር በጣም እንትን ነውር ነው እና አዳምጠው የሚመጡ ስለሆኑ የሰው ሊገባባቸው ይችላል። ፖዝ አድርገው ካን አዲስ አካውንት ዜድ የምትባለው ዜድ ኤኬር አር ቱቱ የምትባል ዛኪር ቱቱ እና ሳይ 00 ነው እና ራስ የምትጣማው ሰው ነህ። 000 ነው ፎሎወር። አሁን ገና ክሬት አድርገን የመጣኸው ማለት ነው። ብሎክ ሳረግህ አሁንም ትመጣለህ። ብሎክ ሳረግህ አሁንም በ0 ትመጣለህ። ጉድ አይዲያ ሰልመዋል ብለህ ኤፍሌም እንደተቃጠልክ። እሺ ላንብበው። ቆይ አንድ ጊዜ ወደ ላይ ስክሮል አድርጌ ማለት ነው። ቆይ አንድ ጊዜ ስክሮል አድርገው። ለምንድን ነው ሚት አደረጋችሁት? በኢየሱስ ለምንድን ነው የምትሸኩሉት? ጉድ አይዲያን እሺ፣ ጉድ አይዲያን ስክሪንሻት ማድረግ ነበረብን። እያነበብኩኝ እንዴት ሚት ታደረጉታላችሁ? ጉድ አይዲያ ሰለመ ብለህ እንደተቃጠልክ ገና የእስልምና ታዋቂ የፕሮቴስታንት ታዋቂ አክቲቪስት ሚን አፖሎጂስት ይኸው ሌላኛው ሶል ኦርቶዶክስ የሚባል ጉድ አይዲያ ሰልሟል ብለህ ኤፍሬም እንደተቃጠልክ አሁን ደግሞ ፕሮቴስታንት አለኝ የምትለዋ አፖሎጂስት እስልምናን ተቀብሏል። ኮፒ ፔስት አድርጎታል ሶል ኦርቶዶክስ። ጥሩ። እኔ እኮ ተናገርኩኝ። አንድ ፕሮቴስታንት እኛ እዚህ ሶሻል ሚዲያ ላይ ያለን አንድ ፕሮቴስታንት ወደ እስልምና ሄድም እኮ አለን። እንደለመድከው አክስትን ለ3ኛ ጊዜ ሻዳ ማስያዝ ትችላለህ፣ ደውለህ ማለት ነው። እንደለመድከው ማለት ነው። አንድ ሴት 8 ጊዜ 9 ጊዜ ራስ አክስትን፣ ሚስትን፣ ልጆችን ምናምን እስቲ እስልምናን ተቀበሉ ሻዳ በሉ ምናምን ማለት ትችላለህ። እንደሱ መቀለድ ትችላለህ። እየቀለድክ ትኖራለህ እንጂ አንድ ሰው አይሄድም እኮ አልኩ። አንድ ሰው አይሄድም ከኛ። እኔ እነሱም ብሆን ጉድ አይዲያ ያለበት ሀገር ተሳፍሬ ይሄድ ነበር። ማይገርም እኔ እኮ ተናገርን እኮ የእናንተ ልጆች ናቸው በሰልፍ የሚሄዱት። የእኛ ጋር እንዴት ወደዛ ይሄዳሉ? አንተ ትቀልዳለህ እንዴ? የእኛ ጋር እኛ መጽሐፍ ቅዱስ አንብበን ብቻ ይመስላችኋል? እነዚህ ሰዎች እኮ በፍጹም እኮ ክርስትናን እኮ አልተረዱም። እኛ እኮ መንፈስ ቅዱስ እኮ በውስጣችን ያለ ሰማይና ምድርን የፈጠረው ንጉሥ እኮ በልባችን እኮ ነው ያለው። እሱ እኮ ቃሉን እሱ እኮ እንዴ ቃሉ እኮ እኛ ጋር ሲመጣ ህይወትም ኢየሱስ እንዳለው ህይወትም መንፈስም እኮ ነው ቃሉ። ዝም ብሎ ፊደል ይመስልሃል እንዴ? ማቴዎስ እና ቆሮንቶስ አጋጅተን ይመስላል እንዴ? ያመን ነው ያ እኮ አባቶቻችን የነበረው መንፈስ እኮ በእኛ ውስጥ እኮ ያለ እኮ ነው። ዝም ብለህ እንደዛ እንዳትቀልድ። አሁን ዝም ብሎ እዚህ የነበሩ ወደ እናንተ ኦርቶዶክስ ምናምን ሆኑ ሲባል ይመስላል እንዴ? እዛ ሆነው ፍራ አባዬ፣ እዛ ሆነው ይቀይራሉ። አሁን ገብተው አሁን ኦርቶዶክስ ላይ ገብተው ኦርቶዶክስን ጴንጤ አድርገው ነው ሲመለሱ የሚመለሱት። ትቀልዳላችሁና እንዴ እናንተ እንዴ አልገባ ብዙ እኮ ማይነገር። እሺ እኔ አናዳችሁኝ። አሁን ብዙ ነገር ልናገር ነበር። ሚስጥር ሁሉ ልታስወጡኝ ነበር። ጌርሳም እንዳወጣው ጌርሳም እኮ ሚስጥር ያወጣል አንዳንዴ። እንትን እናድርገውላችሁ።
ታች ያሉ አሁን ገና ዛሬ ገባሉ። ስለዚህ ኢሹ ምን እየተወራ እንዳለ የማያውቁ ግብ ግብ ላይ ሁል ጊዜ ሰዎችን ስም እያነሳን ዝም ብለን ቢፍ እየተደራረግን እየተበሻሸቅን እንዳይመስል መሀል መሀል ላይ እንትኑን ማስያዝ ያለብን ቅርጽ ማስያዝ አለብን። ሀሳቡን መንገድ ያለብን ይመስለኛል። ቅድም ነክቶታል ጌርሳምም የምታወሩት ሁሉ ሜክ ሴንስ። እናንተም እኛም ስለምናውቀው እኔ የምታወሩት ነገር ይገባኛል። ግን ጉዳዩ የማይገባው ሰው በቃ ከኔ እንደማውጥተው ዛሬ ሲዘለዝሉት ዋሉ አይነት ነገር እንዳይሆን ከእነሱ ቤት ነው ይሄ ነገር የተነሳው። እያወራን ያለንበት ጉዳይ በተለይ ከኦርቶዶክስ ብዙዎች ወደ እስልምና እየሄዱ ነው። ይሄ ደግሞ እኛ የሆነ ቆፍረን ምናምን ብለን አምጥተን ስማችሁን ያጠፋን ሳይሆን እፎይ ነው በራሱ አንደበት ብዙዎች ከኛ እየሄዱ ነው። ቢያንስ ወንጌል አማኞች እስልምናን የሚያስተምሩበት ይሄ ማኑዋሉ አላቸው፣ የተቀረጸ የሚያስተምሩበት ነገር አለ። ቢያንስ ወደ እነሱ ቢሄዱ እያለ የተናገረበትን እሱን ብታሳያቸው፣ እሱን ቪዲዮ ኤርሚ ጋ ያለ ይመስለኛል። ከኛ የመነጫ አይደለም ይሄ ነገር፣ ሀሜት አይደለም። እዛ ቤት ያለ ፍረስትሬሽን ዳግዬ እነዚህ ሰዎች ፉል ኦፍ ሄት እንደሆነ በጣም 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 በቃ በጥላቻ የታጠው የሰከሩ ሰዎች መሆናቸው የምታውቀው አንድ ጊዜ እዚህ ጋር ቪዲዮን እኔ ራሱ ዩቲዩብ ላይ ነው እንዳይመስል ነው። ጥላቻ ምላሽ እንዳይመስልብን እኛ ትምህርት ላይ ነው ፎከስ የምናደርገው። አይ ነው ምንድነው መሰለህ የምታስታውስ ከሆነ እዚህ ጉዳይዲያ እስልምና ወደ እስልምና ሄደ ጊዜ ኤርሚ በጣም ተናዶ ነበር፣ በጣም ተበሳጭቶ ነበረ ሲናገር የነበረው ማለት ነው። ይኸው ጉዳይዲያ እንደዚህ የሆነ ቪዲዮ ወጣ ጊዜ ማለት ነው እንደዚህ የሆነ ምናምን ብሎ በጣም በብስጭት ነበር የሚያወራው ኤርሚያስ። እና እዛ ገስት ላይ አንድ ኦርቶዶክሳዊ ነበረ የሚሟገት ልጅ ብዙ ጊዜ ማለት ነው። እና ኤርሚ በጣም ተናዶ ተበሳጭቶ ብዙ ነገር አውርቶ ምናምን ልጁን ይኸውልህ እንደዚህ የሆነ ምናምን አየህ አይደል ምናምን ሲለው ያው እናንተም እኮ ያው ናችሁ ምናምን አላለው። ምንም ግራ አልገባውም፣ አልደነገጠም ጉዳይዲያ በመሄዱ ማለት ነው። እና ይሄ ነገር ሲደገም እንዳስደነገጠኝ ታውቃለህ? እፎይ እንደዛ ሲል አሁን ያልከውን ነገር ላጠናክር ነው። እፎይ ልክ አንተ ያልከውን ነገር ያለበት ላይቭ ላይ ቪዲዮን ሳየው አይ እነሱም እኮ ያው ናቸው ምናምን ብሎ ልደተ ቃል ሲናገር ሰምተዋል አይደለ? እዛ ላይቭ ላይ ያ ልክ ነው ልክ ነው። በጣም ነው የሚያስደነግጠው። ወይ ዳግዬ? አዎ አይ በቃ በሰመራይዝ ለማድረግ ምንድን ነው ማሰብ ያለብን ቲክቶክ ላይ ስላለን የተለያዩ አዳዲስ ሰዎች አሉ። በዚህም ቤት ሌሎች ርዕሶች ስለሚያውቁ በሱ ርዕስ የከፈትን መስሏቸው ሲገቡ በዚህ ርዕስ መወራቱ ትክክል አይደለም ማለት ሳይሆን እንትን ካልሰጠናቸው በጣም የተለየ ርዕስ ነው። ጥሩ ርዕስ ነው፣ መወራት ያለበት ርዕስ ነው። ግን ግራ እንዳይገባ መሀል መሀል ላይ አስታውሷቸው። እከሌ እንዲህ ብሎ እከሊት እንዲህ ብላ ምናምን ሲባል እየተበሻሸቀን ከከሌ ጋር ነው አይደለም። እኛ ምንም ያበሻሽቀ ነገር መጀመሪያ አኬ ጋር መበሻሽቅ ምክንያት የለም። በቃ ገዝግዥም ብሎ ነበር፣ ተገዘገዘ፣ መጣ፣ መብቱ ነው። ልክ ሲገዘገዝ መጣ። ሌላው በቃ የስታንት ስራ እየሰራ ነው ይሄ ልጅ። እኛ ያንሱን ከመሰልን ምንም ልዩነት የለም። ስታንት ማለት ጃኪ ጃን ፊልም ሲጀምር አይታችሁ እንደሆነ እንግሊዝኛ አውቆ አይደለም፣ መጽሐፍ ቅዱስ ገብቶት አይደለም። ገብቷቸዋል አይደል? በጣም ብዙ ፊልሞች ሰርቶ አይደለም ይሄ ልጅ በዛ ቤተክርስቲያን እውቀት አግኝቶ አይደለም አሁን ቲክቶክ ላይ የሰራ ያለው። የስታንት ስራ ነው። ስታንት ስራ ማለት ሪስክ መውሰድ፣ በቃ በትምህርታችሁ ሪስክ፣ በንግግራችሁ ሪስክ። ስታንት ማለት ምናልባት ቃሉ ለማታውቁት ሰዎች የሆነ ሪስክ ወስደው ፊልም እኮ ነው፣ ፊልም ነው፣ ፌክ ነው፣ ፊልም ነው። አስቡት። ለፊልም ግን ከሆነ ፎቅ ወደ ፎቅ ምናምን መዝለል፣ ቢወድቅ እኮ ሊሰበር ሊሞት የሚችልበትን የሪስክ ስራ የሚሰሩ ሰዎች አሉ። ኃይለኛ ምንፍቅና የስታንት ስራ ነው እየሰራ ያለው፣ ሪስክ እየወሰደ ነው። ከዚህ ልጅ ጋር ግን ካደረግነው ሙግታችንን ብዙ ርቀት አንሄድም። ምክንያቱም እሱ ሲሰበር ተከትለን ስንቀርጽ አብረን ልንሰበር የሚሻለው ከራሳቸው ቤት የወጣውን ምንፍቅና አሁን እጅ ሰጥተዋል። አሁን በምታስተምሩ ነገር አኬም እጅ ሰጥቷል፣ እፎይም እጅ ሰጥቷል። እንዲያውም የእነሱ የወንጌል አማኞች ይሻላል፣ አትሊስት እዛ ቤት የሆነ የሚያስተምሩበት ሞጁል አለ እያለ ነበርና እዛ ላይ ብናተኩር ሞር በጣም አሪፍ ነው። ቪዲዮውን ያሳይ ካህኑ ቤርሳም ግን ያቺ ቪዲዮ የግድ ታስፈልጋለች። በጣም ኤፍዬ ጋር ካለ ማነው ወይም ኤርሚ ጋር ካለ ታሳያለች። እዛ ቤት እጅ ሰጥተዋል። በቃ ደከመን፣ አቃተን፣ ብዙዎች እየፈለሱብን ነው፣ የካህናት ሚስቶች ሳይቀሩ እስላም እየሆኑብን ነው ያሉት እነሱ ናቸው፣ እኛ አይደለንም። እኛ ስም እያጠፋን አይደለም ወገኖች። ከታች የምትሰሙት ደግሞ ዛሬ በዚህ መጣ አይደለም፣ እነሱ ናቸው። በቃ እጅ ሰጡ፣ ደከመን። የካህናት ሚስት አስቡት እንግዲህ ካሉ የዚህን ጊዜ ዊሹድ ስቴፒን ማድረግ አለብን። በጥሩ ምሳሌነት ተጠርተናል። አትሊስት ሞጁል ቀርጸው የሚያስተምሩበት እስላሞችን የሚይዙበት ወግ አላቸው ተብለናል። ጥሩ እንዲያፕሪሼት ካረጋችሁን እኛ ምን በርታ። ስለዚህ ላይ ነን ያለን እንጂ ዊ ዶንት ሪሊ ኬር አባውት እኔ ስለዚህ ስታንት ምንም አያገባኝም።
መሀል ላይ ገንዘብ ትራንስፈር አረጋ አላረጋ ለእኔ ምንም እኮ የሚያገባኝ ነገር የለም። ስለዚህ ሌትስ ፎከስ ኦን ሜን እንትን ለማለት ነው። ታንክ ዩ ጋይስ። እሺ ከመጀመሪያ ጀምራለሁኝ። ወንድማችን ጥሩ ጥያቄ ነው የጠየቀው። እስኪ አሰሙኝ። እንደዚህ ከሆነ እቃወማለሁ ብሏል። ይሄ ወንድማችን ጥሩ ነው። እንደዚህ አይነት ነገር ሲኖር በጣም ጥሩ ነገር ነው። ትሰማለህ። ግን በጣም የሚገርመው ይሄ የተለጠፈው ይታይሃል አይደል? ወንድማችን ጉድ አይዲያ ነው። ከጉድ አይዲያ ቤት ነው ያመጣሁት። ራሱ የለጠፈው ይሄንን ስታይ ጉድ አይዲያ ነው። ከዛ በኋላ የሚለው የጻፈው ነው እበላለሁ ብሎ መበላት ድንቄም የሐዋርያት ቅብብሎች ብሎ ለጥፎታል። አሁን ጉድ አይዲያ ቤት ብትገባ ይሄንን ታገኘዋለህ። እበላለሁ ማለት እናንተ ኦርቶዶክሶች እበላለሁ ስትሉ እኔን አስበላችሁኝ ነው ያለው ማለቱ ነው። በሌላ ድንቄም የሐዋርያት ቅብብሎች ብሎ እኛ አይደለንም፣ ይሄ ወንጌላውያን አይደለም፣ እሱ ነው የለጠፈው። ግልጽ ነው አይደለ? ወጣ እንደ ወንድማችን ግልጽ ነው። እሺ ማነው ስምህ ግን? ማለት እኔ እስኪል ያው እንዲህ ከተባለ ትክክል አይደለም ማለት ገዝቶኝ አለብኝ። በዚህ አከብርሃለሁ። በጣም ደስ ይላል። ስምህ ማን ነው ግን ያንተ? ስሜ መኮንን ነው። እሺ መኮ በቃ አዳምጠው፣ በደንብ አድርገህ አዳምጠው። ይሄ የለጠፈው ጉድ አይዲያ ነው። ራይዜር ታየዋለህ። ወደ እስልምና የሄደው ማለት ነው። እናዳምጠው። እኔ መጽሐፍ ቅዱስን መበረዝ እንደውም የሰማሁት የተማርኩት ከአንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቨን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያል ከአንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም። ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለን አይደል? መቼስ ማለት ኦሪጂናል የደክታብ የለንም። የታወቀ ነው። ኦሪጂናሉ እንዴት ሊኖር ይችላል? ይጠፋል፣ እንትን ይላል። ግን ኮፒዎች አሉ። ኮፒ ታውዘንድ አሉ። ቴክስቹዋል ቫይሬሽን ያለው ማለት ምንድነው? የጽሁፍ የክትባት ምንድነው የሚባለው? የትራንስሌሽን የመጽሐፍ ግድፈት እንትኖቹ ያ ልክ ነህ። እንደዛ ነው ያለው እንጂ በተረፈ ይሄ ጠቅላላ የሚታመንበት ነው። መጽሐፍ ቅዱስ ኢንፋለብል እንደሆነ ኢንፋለብል ይሄ 100% ካቶሊክም ኦርቶዶክስም ፕሮቴስታንትም መጽሐፍ ቅዱስ የሚጠቀሙ ሁሉ ስኮላሮች አባቶች የሚታመኑበት ነው። አኬ መጥቶ ዛሬ ኢንፋለብል የሚባል መጽሐፍ ቅዱስ የለም ብሎ ከሄል ነው ይሄንን የሚናገረው። ዚስ ኢዝ አውት ኦፍ ሄል። ያሳዝናል። አዳምጠው ብሎ የሚመጣ ፕሮቴስታንት የለም። ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጅን ምንድነው? እነዚህ ደክታባቱ 4 ክፍለ ዘመን ለምን የተገኙ እንደነ ኮዴክስ አናቲኬስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናሉ። ማለት ፋለብል ሊሆኑ ይችላል። ምክንያቱም ኮፒ የተደረጉ የመጡ ስለሆኑ የሰው እጅ ሊገባባቸው ይችላል። እንደው እነሱ ኢንፋለብል ናቸው ካልክ ግን ደክታባቢ ነው። ስለዛ ፋለብል ነው። አንተ ታውቃለህ። እኔ መጽሐፍ ቅዱስ እንትን አላቅም። እኔ እንግዲህ ለእሱ ማውራት አልፈልግም። ስቴትመንቱን የበለጠ ክሌሪፋይ ቢያደርግ አሪፍ ነበር። ግን ሲመስለኝ እኔ ያለው ላይክ እንዳልከው ያው አንዳንድ በ4ኛው ሴንቸሪ ያሉት ዶክመንቶችም ያሉት ትንሽ ቴክስቹዋል ቬሪየንት አላቸው እና አንደኛውን አውጥተክ ይሄኛው እንትን ሙሉ በሙሉ ልክ ነው ልትል አትችልም። ወይም ቤተክርስቲያኑ የሚሰጠ መጽሐፍ ቅዱስ ነው። ለምን አንዳንድ መጽሐፍ ላይ ለምሳሌ 1ኛ ዮሐንስ 5:7 የሌለበት አለ። መጽሐፍ ላይክ ዶክመንቶች ማለት ነው። እሱ ጋር ይኸውልህ ዲቴል ከመሄዳችን በፊት ብራዘር ወንድማችን የሰጠውን ስለ ቴክስቹዋል ቫይረንት ብቻ ቴክስቹዋል ቫይረንት ቅድም ተናገር። ይሄን እሱ እኮ ስለ ፋለብሊቲ ነው የሚናገረው። መጽሐፍ ቅዱስ ኢንፋለብል ነው ማለት አንችልም 4 ነጥብ ብሏል። ደግሜ ያሰማለሁ። አሁን ያልካቸው እዚህ ጋር አለ፣ እዚህ ጋር የለም፣ እዚህ ጋር እዚህ እሱ ሌላ ነገር ነው፣ ዲቴል ነው። ግን መጽሐፍ ቅዱስ አንተ ቅድም ስትናገር ምን ብለሃል? አሰሙኝ ኢንፋለብል መጽሐፍ ቅዱስ ኢንፋለብል ነው ብዬ ነው የማምነው፣ ፋለብል አይደለም ብለህ ታምናለህ። ይሄ ሁሉም የክርስትና እምነት ተከታይ 100+% መጽሐፍ ቅዱስ ኢንፋለብል እንደሆነ ያምናል። ኦርቶዶክስም የኢትዮጵያ ኦርቶዶክስ አሁን ያለችዋ እዚህ ያለችው ይሄንን ታምናለች። ኤክሴፕት አኬ አንተ ምንድን ነው እሱን ቶ እሱ ዲቴል ውስጥ ግባና መጽሐፍ ቅዱስ በሚለው ጀነራሊ እንደ አኬ ነው የምታምነው? መጽሐፍ ቅዱስ ፋለብል ነው ብለህ ነው የምታምነው ወይስ ኢንፋለብል ነው ብለህ ነው የምታምነው?
እኔ እሱ እንደዛ እያለ አይመስለኝም። አሁን እጃችን ላይ ያለው መጽሐፍ ቅዱስ ቤተክርስቲያን የሰጠን ምንም ስህተት የለበትም። እሱ ስህተት አለበት ካለ መናፍቅ ነው። እሱ እንደዛ ማለት አይችልም። እሱ እንደዛ ያለ አይመስለኝም አይመስለኝም ሳይሆን ጭራሽ በአራተኛው ክፍለ ዘመን ሁሉ ያሉት ኢንፋለብል አይደሉም እያለ ፋለብል ናቸው እያለ እየተናገረ እያየኸው አሁን ያለው ትላለህ። አንደኛ ኤፊ የሱ ብቻ ሳይሆን መኮይ አንደኛ ጉድ አይዲያ ኦርቶዶክስን ወክሎ ከእስልምና ጋር ሲሞግት ነበር። አንተ ራስን እንድጠራጠር ያደረከኝ አንተ ነህ። መጽሐፍ ቅዱስ ፋለብል ነው ያልከኝ አንተ ነህ። በሌላ አነጋገር አንተ ነህ እስላም ያደረከኝ መጽሐፍ ቅዱስን እንድጠራጠር። ይኸው ሰምተኸዋል። አኬዛ አለ እና ልደተ ቃል ባሉበት አይተሃቸዋል። እኛ እንትን አይደ ኦዲዮ ብቻ አይደለም ያሰማንን እንድታየው ቪዲዮ የከፈት ነው። ለዚህ ነው አንተ ነህ እያለው ነው ፊት ለፊት። ከዛ ቀጠለና ደግሞ ለእሱ ብቻ ፊት ለፊት አይደለም ለብቻው ደግሞ መጽሐፍ ቅዱስ ኢንፋለብል ነው ብለን አናምንም አለ። መስማት እንደገና ትፈልጋለህ? አሰማሃለሁ። ደጋግሞ ነው ያለው እኮ አዳምጬዋለሁ። እንደዛ ማለቱ እኔ የእናንተ ነገር አሁን ማይል ከአኬ አፍ የማይወጣ መስሎ ኢንፋለብል መጽሐፍ ቅዱስ ኢንፋለብል አይደለም ከተባለ ይሄ ትክክል አይደለም አሰሙኛል። ስናሰማ እንደዛ ማለቱ አይደለም ማለት ደግሞ አንተን ራስህ ያወርዳል ማለት ነው። ትክክል አይደለም። መጽሐፍ ቅዱስ እጃችን ላይ ያለው መጽሐፍ ቅዱስ አንድ ስህተት አለው ብሎ ካመነ እሱ ክርስቲያን አይደለም። ይሄው ብሏል እኮ መጽሐፍ ቅዱስ ይሄው ብሏል እኮ መጽሐፍ ቅዱስ ኢንፋለብል ነው ብለን አናምንም እኮ ማለቱ መጽሐፍ ቅዱስ የሚሳሳት አይደለም ብለን አናምንም ነው። ኢንፋለብል ፋለብል ተወውና መጽሐፍ ቅዱስ የሚሳሳት አይደለም ብለን አናምንም። ኢናናዘር ወይ መጽሐፍ ቅዱስ ይሳሳታል ብለን እናምናለን ብሎ በህዝቡ ላይ ለዚህ ነው ወደ እስልምና የሚጎልፉት። በህዝቡ ላይ ይሄንን ጥርጣሬ ነዛ። መጽሐፍ ቅዱስን ከተጠራጠርክ አለቀልህ። ማንም ክርስቲያን የሚባል አይቆምም። የኛ የመጽሐፍ ቅዱስ የነጠረ መጽሐፍ ቅዱስ ነው። ኢንስፓይሪንግ ባይ ሆሊ ስፒሪት የተጻፈ ነው። ድሪቪን ባይ ሆሊ ስፒሪት መንፈስ ቅዱስ ራሱ እየመራ የተጻፈ የእግዚአብሔር ቃል ነው። ጴጥሮስ እንደዛ ይለናል። ስለዚህ መጽሐፍ ቅዱስ አኬ ወንድምህ ኢንፋለብል ነው ብለን አናምንም፣ ፋለብል ነው ብሏል። ድጋሚ ያሰማለው እንዲህ ሊል ማለቱ አይደለም አይባልም። እየሰማ አይባልም ሚስጥር ይሄንን እናመስጥረው እንደ ይሄንን አናመነስ ቀጥታ ነው ያለው። በአማርኛ ተናጋሪዎች አይደለንም እንደኛ እና ይሄ የሆነው ወንድማችን በቅድም ባልከው ሀሳብ ላይ እንደዚህ ካለ ማንም ሰው መናፍቅ ነው እንዳል መናፍቅ ነው። ወንድም አኬ መናፍቅ ነው። በጣም ነው የሚያሳዝነው። ጨርሻለሁ። ይፍ ይቀጥላል። ይሄ ነገር በደንብ ኦኬ ወገኖች፣ ኮፒሊንክ እና ሼር ታብ አድርጉት ፕሊስ። ዘግይታችሁ የመጣችሁ ሰዎች ሁላችሁንም ሰላም ብለናል። ይሄ በእርግጠኝነት የምነግራችሁ ላይ ያሉ ሰዎች ሁሉ እንደሚሰሙት አትጠራጠሩ። በእርግጠኝነት እኔ እነንትና ብዬ አልላችሁም። ኦኬ እዛው ጠቅላይ ቤተ ክህነት ያሉ በቅዱስ ሲኖዶስ ውስጥ ያሉ ሰዎች ሁሉ ጭምር እንደሚሰሙት ይሄንን ፔጅ የእኛን ሁሉ እንደሚሰሙ 100% አይደለም 1000% አረጋግጬ እነግራችኋለሁ። ስለዚህ ሪፖርት ሊያደርጉብን ስለሚችሉ መጠየቅ ባለበት እዛው ይጠይቁታል። ግን ደግሞ ትውልዱም ደግሞ እዚህ አይኑ የታወረ ትውልድ የእግር ኳስ ጨዋታ ይመስል ማንቸስተርና አርሰናል አይነት ነገር ብለው የሚሉ ሰዎች የራሱ ደጋፊዎች እንደፈለገ ማድረግ ይችላሉ። ግን በዚህን ያህል ልክ ቤተክርስቲያኒቱን ያዋረደ ሰው እኔ አላየውም። አሁን በቤተክርስቲያኒቱ ውስጥ የተገኙ እነዚህ ገድላት፣ ድርሳናት፣ ታምራት ላይ ባሉ መጽሐፍቶች ሲበሳጩ የሚመልሱት ሲያጡ ጳጳሳቱም ጭምር እኛ ለዘመናት ስንጮህ የነበረውን ነገር ትክክል ነው፣ ችግር አለባቸው መጽሐፍቶች ብለው ሲሉ አሁን ወደየት ገቡ? መጽሐፍ ቅዱስ ሁሉ እኮ ራሱ ስህተት አለበት ወደ ማለት ቅድም ወንድምነትም እየጠራው ነበረ። መጽሐፍ ቅዱስም ራሱ ስህተት አለበት ብሎ የሚል ከጠፋን አብረን እንጥፋ፣ ገድላት ድርሳናት የሚጠፉ ከሆነ እግዚአብሔርም ቃል ይጥፋ ብሎ የሚል አይነት ይሄ የቴሮሪስት አይነት አካሄድ፣ አጥፍቶ ጠፊነት እሱ ነው እየተያያዙ ያሉት እነዚህ የታክሲ ጠራ ልጆች የተባሉት ማለት ነው። ስለዚህ በእርግጠኝነት ደግሜ ልንገራቸው፣ 1000% ደግሜ ልንገራቸው፣ አሁን ይህ ነገር ሲነጋ በቅዱስ ሲኖዶስ አባላት ውስጥ ያሉ ብፁዓን ሊቃነ ጳጳሳት እና የጠቅላይ ቤተ ክህነት ሰራተኞች ሁሉ ይህን ፔጅ እንደሚሰሙት አየለ ተሰማ ከበደ ብዬ አልነግረን ስል በእርግጠኝነት እነግራቸዋለሁ። እነሱ ሁሉ ጭምር ይሰሙታል። ቪዲዮውን ደጋግመን የምናሰማው
ለካ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ ወደ እስልምና ሃይማኖት የሚጋዙት እንደነዚህ አይነት ሰዎች በሚያስተምሩት ትምህርት ነው ማለት ነው። መጽሐፍ ቅዱስ የተሳሳተ ነው እያሉ ብለው የሚሉ ማለት ነው። እሱ መጽሐፍ ቅዱስ ተሳስቷል፣ መጽሐፍ ቅዱስ ማለት አጋንንታዊም ነው ብሎ ያለው ቪዲዮ አለ። እንደገናም ደግሞ እንደው እሱም ቪዲዮ ካገኛችሁት ላኩልኝ። እንደገና ደግሞ መጽሐፍ ቅዱስ የረከሰ መጽሐፍ ነው ብለው የሚሉ ሰዎች ናቸው። ተጽዕኖ ፈጣሪ ምናምን ነገር ተብለው የሚሉት ማለት ነው። 66ቱ መጽሐፍ የረከሰ ነው ይልሃል። የእኛን የወንጌል አማኞች ግን ገብታችሁ ከማቴዎስ ወንጌል ይጠይቀሃል። ለምን ትጠይቀኛለህ? ከረከሰ መጽሐፍ አትለውም እንዴ? ፈለገ መሐመድ የሚባለው ማለት ነው። በእውነት ፈለገ መሐመድ፣ ፈለገ አትናቴዎስ አይደለም። አትናቴዎስ የቤተክርስቲያን አባት ነው። አንድም ቦታ ላይ 66ቱ መጽሐፍ ቅዱስ የረከሰ ነው ብሎ ሲል አልሰማንም፣ አላነበብንም። በታሪክ አላነበብንም ስለ አትናቴዎስ ማለት ነው። የምናውቀው በጣም የተመሰገነ የቤተክርስቲያን አባት እንደሆነ ነው። ይሄ ግን ስሙን ይዞ እኔ ፈለገ መሐመድ ብዬ ያልኩት ለዚህ ነው፣ እሱን ለማብሸቅ አይደለም። ምክንያቱም መጽሐፍ ቅዱስ የረከሰ መጽሐፍ ነው፣ የተበረዘ መጽሐፍ ነው ብሎ የሚሉት መሐመዳውያን እንጂ አትናቴዎሳውያን አይደሉም። አትናቴዎሳውያን አይደሉም። አትናቴዎስ እኛም ጭምር የምንቀበለው የቤተክርስቲያን አባት ስለሆነ የቱ ጋር ነው 66ቱን መጽሐፍ የረከሰ መጽሐፍ ነው ብሎ ያለው? እነዚህ የሰፈር ውርጋጦች መጥተው ይቅርታ አድርግልኝ ይህን ቋንቋ ስናገር ውርጋጥ አልኩ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንገት የሚያስደፋ ነገር እየተናገሩ ነው። ስለዚህ ከላይ ያሉት ሁሉ ጭምር ስለሚሰሙ ኮፒሊንግ እና ሼሩን በጣም አድርጉልኝ ፕሊስ፣ በጣም አድርጉልኝ። አንዴ ዝም ብሎ የደቦ የመንጋ አስተሳሰብ የሚያስቡ ሰዎች መጥተው ሪፖርት እንዳያደርጉት። ቃል በቃል ተናግሯል። ወደ እስልምና ሃይማኖት የሄደው እስልምናን ሃይማኖት ላይ አብሮ ሲሰራ የነበረ በኦርቶዶክስ ውስጥ የነበረ ጉድ አይዲያ ነው ይህንን ያወጣው። ራስን ያስተማርከኝ ነው ብሎ ያለው። ራስን ያስተማርከኝ መጽሐፍ ቅዱስ ስህተት አለበት ብለህ፣ ስለዚህ ተበርዟል አለው። ስለዚህ የኦርቶዶክሳውያን መጽሐፍ ቅዱስ ይኸው ጥያቄ ምልክት። በእርግጥ አክሊለ ይህንን አሁን እዚህ ያስቀመጥኩትን መጽሐፍ ቅዱስ እያሰበ ከሆነ ያለው አክሊለ 100% ትክክል ነው የተናገረው። ይህንን መጽሐፍ ቅዱስ እያሰበ ከሆነ ያለው ይሄኛውን የ2017 ይሄኛውን ከሆነ ይሄኛውን ከቴዎሎጂ ትምህርት ቤት ጀምሮ በውጭ ሀገር ያሉ አገልጋዮች፣ በሀገር ውስጥ ያሉ አብዛኞቹ የኦርቶዶክሳውያን አገልጋዮች ይህንን ትታ ቤተክርስቲያኒቱ የቀድሞውን በአቡነ ተክለ ሃይማኖት የታተመውን ብተረጉመ ነው የታተመውን መልሳ ብታትምልን ይሻላል። ይሄን ግን ከፊታችን አስወግዱ ብለዋል። እኔ እንኳን የማውቃቸው እነ ዲያቆን ያደርጋል አበጋዝ፣ እነ መምህር አቡኑ ያው አሜሪካ ሀገር ያለው የነዘበረ ትልቁ መምህር አንቀበልም ብለዋል። እነ መምህር ጌታቸው አንቀበልም ብለዋል። ብዙ መምህራን ይሄም መጽሐፍ ከሆነ ልክ ነው። ኦርቶዶክስ በእጇም በእግሯም ተረት አጨማልቃ የጻፈችው መጽሐፍ ነው። የወንጌል አማኞች ይሄ መጽሐፍ ቅዱስ እቤታችሁ እንዳይኖር ለልጆቻችሁ እንዳሰጡ በጣም የተበከለ መርዝ የገባበት መጽሐፍት ነው። የራሷ መምህራን ሁሉ ጭምር አንፈልገውም ብለዋል። ቤተክርስቲያኒቱ የቁልቁሎት ጉዞ ላይ ነው ያለችው። የቁልቁለት ጉዞ ላይ የራሷ መምህራን ቪዲዮአቸውን እናሰማቸዋለን። አንቀበልም ይህን መጽሐፍ ብለዋል። ለምን? ግዕዙን መሰረት አድርጋ ነው የጻፈችው። የሰባ ሊቃናትና ግዕዙን ዕብራይስጡና ግሪኩን መሰረት አድርጋ አይደለም የጻፈችው። ስለዚህ አክሊለ ይሄን መጽሐፍ እያሰበ ከሆነ የተናገረው ኤፍዬ በትክክል የተናገረው ይሄን መጽሐፍ ከሆነ ልክ ነው። ይሄ መጽሐፍ ተበርዟል። የሰው ቃል ገብቶበታል። የሰው ትምህርት ገብቶበታል። ከዋናው ኦሪጂናል ቴክስቱ ጋር የማይገናኙ ሀሳቦች ተጠቅጥቀው ገብተውበታል። ስለዚህ አክሊለ ይሄን መጽሐፍ ከሆነ እያለ የተናገረው በእርግጥም የሰው እጅ ገብቶበታል። ይሄን መጽሐፍ አልገባበትም የሰው እጅ ብለን አንከራከርም። ራሱ መጽሐፉ ላይ ጥያቄ ምልክትም ያስቀመጥ ነው። ለዚህ ነው። ስለዚህ ኮፒ ሊንክ እና ሼር ታባርጉት። ኤፍዬ ቀጥሉ። ምራው ቤቱን የፈለገን አንዴ እንትን የሆነ ክሌሪፋይ ሳያደርግ ቪዲዮ ስላየው ምን እንዳለ ነገር አይ ምንም አያስፈልግም፣ ምንም አያስፈልግም። አይ እንትን ስላለ እኮ ነው እንደዛ ያለው እሱ መጽሐፍ ላይ የ66ቱ መጽሐፍ ቪዲዮ ሙሉ አለን። ምንም ያልተቆረጠ ያለ 66ቱ መጽሐፍ የረከሰ መጽሐፍ ነው፣ ንጽህና የሌለው መጽሐፍ ነው ብሏል እኮ። እሱ እጁ ላይ ያዘውን መጽሐፍ ቅዱስ ነው ያለ። እሱ እጁ ላይ የፈለገ እኔ ማንም 66ቱ መጽሐፍ ነው ያለው ብራዘር። 66ቱ መጽሐፍ ቅዱስ ነው ያለው፣ የረከሰ መጽሐፍ ነው ብሏል።
ከዛ በኋላ ትርጉሙ እዛ ጋር የጻፈ ብራዘር